የዛሬ ርዕሳችን ደግሞ ኪኔማቲክስ በሚል ቻፕተር ተባለ ጀስት ጥያቄ ነው የሚሰራ ማለት ነው። የመጀመሪያው ጥያቄያችን ፕሮጀክት ስፌር ኢን ሰች ኤ ዌይ ዛት ኢት ኢዝ ሆሪዞንታል ሬንጅ ሬንጃችን አለ ኢዝ ኢኳል ቱ 4 ታይምስ ማክሲመም ሄይት ዋት ዘ ቫልዩ ኦፍ አንግል ኦፍ ፕሮጀክሽን ነው። ይሄ ማለት ኖርማሊ አንድ ፕሮጀክት በምናደርግበት ሰዓት አንግል ኦፍ ቴታ ፕሮጀክት ብናደርገው የፕሮጀክት ከዚህ አንስቶ እስከዚህ ፓርት ያለው ሆሪዞንታል ሬንጅ አለ። ኔክስት እዚህ ጋር ያለው ደግሞ ኤች ማክስ አለ ማለት ነው። ነገር ግን ፕሮጀክት ተደረገ የተባለው አንግሉን አንድ ነው ቴታ ፈልጎ የተባለ ነገር ግን ይሄ ፕሮጀክት በሚደረግበት ሰዓት ሬንጅ ኢዝ ኢኳል ቱ 4 ታይምስ ኤች ማክስ ነው። ሜቢ ለምሳሌ ካልኩሌት በምናደርግበት ሰዓት ሬንጅ 4 ቢመጣልን ሶ ሄይት ስንት ነው ያለብን ማለት ነው። ኖርማሊ ግን አንድ ነው ያለብን ማለት ነው። ሶ ሬንጁ ሄይቱ በአራት እጥፍ ይበልጣል ማለት ነው። ወይም ደግሞ ሜቢ ሄይት ኢዝ ኢኳል ቱ 2 ቢመጣ ሬንጅ ግዴታ ስንት መሆን አለበት ማለት ነው። ሬንጅ 8 ዩኒት መምጣት አለበት ማለት ነው። እንደዚህ አይነት ፕሮጀክት ለማድረግ አጥዋተን አንግል ኦፍ ቴታ ፕሮጀክት ማድረግ ያለብን የሚል ጥያቄ አለ። ሶ እንደዚህ አይነት ጥያቄዎችን ሶልቭ ለማድረግ ቀጥታ የምንጠቀመው ኢኩዌሽን ኦፍ ፕሮጀክት ቴታ ኖርማሊ ሃው ቱ ሶልቭ ሆሪዞንታል ሬንጅ አለ። ሬንጅ ካልኩሌት በምናደርግበት ሰዓት ሬንጅ ማለት ዩ ስኩዌር ሳይን ቱ ቴታ ኦቨር ጂ ያለልን ኤች ማክስ ደግሞ ማክሲመም ሄይት በምንሄድበት ሰዓት ደግሞ ዩ ስኩዌር ሳይን ስኩዌር ቴታ ኦቨር ቱ ጂ የሚል ፎርሙላ አለ ማለት ነው። ኖርማሊ ዳይሬክትሊ ዳ ሰብስቲቱት ማድረግ የሚጠበቅብን ጥያቄያችን ግን የሰጠነው ሬንጁ 4 ታይምስ ኤች ማክስ ማለት ኖርማሊ ሬንጅ ማለት 4 ታይምስ ላይ ኤች ነው ማለት ነው። የጥያቄያችን ዋና ቤዚክ ኮንቴንት ያለ እዚህ ጋር ነው ማለት ነው። ሶ ይሄ ጥያቄ ሶልቭ በምናደርግበት ሰዓት ዳይሬክትሊ ነው ሰብስቲቱት የምናደርገው። ጀስት ሬንጅ ማለት ኢዝ ኢኳልስ ቱ ዩ ስኩዌር ሳይን 2 ቴታ ኦቨር ጂ ያለን ኢዝ ኢኳልስ ቱ 4 ታይምስ ላይ ኤች ማለት ደግሞ ዩ ስኩዌር ሳይን ስኩዌር ቴታ ኦቨር 2 ጂ ያለን ማለት ነው። ሶ ይሄን ፎርሙላ ዳይሬክትሊ ሰብስቲቱት በምናደርግበት ሰዓት እዚህ ጋር ስንት አለ ማለት ነው። ዩ ስኩዌር ሳይን 2 ቴታ ኦቨር ጂ ያለን ይሄ ማለት ደግሞ 4 ታይምስ ላይ ዩ ስኩዌር ሳይን ስኩዌር ቴታ ኦቨር 2 ጂ ይላል ማለት ነው። ሶ ይሄኛው ሴክሽናችን ኖርማሊ ሆሪዞንታል ሬንጅ ነው። ይሄኛው ፓርታችን ደግሞ ኤች ማክስ ነው። የፕሮጀክት ሄላችን ማክሲመም ሄይት ነው። ነገር ግን ሬንጅ 4 ታይምስ ኤች ማክስ ስለሆነ ይሄ ፎርሙላ ዳይሬክትሊ ሰብስቲቱት ነው የምናደርገው። ሶ እዚህ ጋር በደንብ ማስታወስ ያለብን ሳይን 2 ቴታ ማለት ትሪጎኖሜትሪክ ፋንክሽን ጋር ሳይን 2 ቴታ ማለት 2 ሳይን ቴታ ኮስ ቴታ ይላል ራሱ ይችላል። ትሪጎኖሜትሪክ ፕሮፐርቲያቸው ሳይን ቴታ ማለት 2 ሳይን ቴታ ኮስ ቴታ ማለት ሶ እዚህ ጋር ዳይሬክትሊ ሳይን ቴታ የሚለውን ፓርት ምን አድርገን እንወስዳለን ማለት ነው። ዩ ስኩዌር ሳይን ቴታ ማለት ምን ማለት ነው? 2 ሳይን ቴታ ኮስ ቴታ ማለት ነው። ሶ 2 ሳይን ቴታ ኮስ ቴታ ኦቨር ጂ ያለን ማለት ነው። እዚህ ጋር በምናይበት ሰዓት ደግሞ 4 ታይምስ ላይ ዩ ስኩዌር ሳይን ቴታ ኦቨር 2 ጂ አድርገን መጻፍ እንችላለን ማለት ነው። ሳይን ስኩዌር ቴታ ማለት ደግሞ ሳይን ቴታ ስለሆነ ማለት ነው። ሶ ይሄ ፎርሙላ ዳይሬክትሊ እዚሁ ጋር እንዳለ ማቃለል እንችላለን። ሶ ይሄን በምናቃልልበት ሰዓት እዚህ ጋር ኖርማሊ ዩ ስኩዌር አለ፣ እዚህ ጋር ዩ ስኩዌር ሴክሽን አለ ማለት ነው። ሶ ሳይን ቴታ ኮስ ቴታ ስለሆነ አንዷን ሳይን ቴታ እዚህ ጋር ባለው ሳይን ቴታ ብናስወግዳ ሶ እዚህ ጋር ጥያቄያችን ምን ይሆንልናል ማለት ነው። ሁለት ቀርተናል። እዚህ ጋር ኮስ ቴታ አለ ማለት ነው። 2 ኮስ ቴታ ኦቨር ጂ የሚለው ፓርት ከዚህኛው ሴክሽን ላይ ይቀራል ማለት ነው። ኖርማሊ እዚህ ጋር ደግሞ ሲምፕሊፋይ አድርገን የቀረልን 4 አለች ሳይን ቴታ ማለት ነው። 4 ሳይን ቴታ ኦቨር 2 ጂ የሚለው ፓርት ይቀራል ማለት ነው። አሁን እዚህ ጋር እንዳለ ሲምፕሊፋይ ማድረግ ይጠበቅብናል ማለት ነው። ኖርማሊ እዚህ ጋር ጂ አለ በጂ ማካፋት እንችላለን ማለት ነው። እዚህ ጋር ምን የሚለው ይቀርልናል ማለት ነው። 2 ኮስ ቴታ ኢዝ ኢኳልስ ቱ 4 ሳይን ቴታ የሚለው ይቀርልናል ማለት ነው። ኦቨር 2 አለች ማለት ነው። ጂ በጂ ስላጠፋናት ማለት ነው። ሶ ይሄን ፎርሙላ ኖርማሊ እዚህ ከደረስን በኋላ ዳይሬክትሊ ሲምፕሊፋይ ፎርማችን ጋር ስለደረስን ሰብስቲቱት ማድረግ ይጠበቅብናል ማለት ነው። ይህ ማለት ደግሞ 2 ኮስ ቴታ ኢዝ ኢኳልስ ቱ በሁለት በምናካፍልበት ሰዓት ይቀርልናል ማለት ነው። 2 ሳይን ቴታ የሚል ይቀራል ማለት ነው። ይህ ማለት ደግሞ ኦቨር ለኮስ ቴታ ኦቨር ለኮስ ቴታ ብናካፍለው 2 ኢዝ ኢኳልስ ቱ 2 ሳይን ቴታ ኦቨር ኮስ ቴታ የሚል ይሆናል ማለት ነው። ኮስ ቴታ በኮስ ቴታ ብናካፍለው ማለት ነው።
እዚህ ጋር ደግሞ ቱቱ ላይ ጀስት ይሄን በዚህ እናጣፈው ሳይን ቴታ ኦቨር ኮስ ቴታ ማለት ነው 1 አለ ማለት ነው። ሶ ይሄን ዳይሬክትሊ ሶልቭ ለማድረግ ሳይን ቴታ ኦቨር ኮስ ቴታ ማለት ነው ታን ቴታ ነው ማለት ነው። ታን ቴታ እዚህ ባለ ስንት ሆነ ማለት ነው 1 ሶ ቴታ ማለት ታን ኢንቨርስ ኦፍ 1 ማለት ነው። ታን ኢንቨርስ ኦፍ 1 ስንት ነው 45 ዲግሪ ነው ማለት ነው። ሶ ለዚህ ጥያቄያችን ኮሬክት አንሰር ማለት ነው ሰጠን ሲ ኮሬክት አንሰር ነው ማለት ነው። ሁለተኛው ጥያቄያችን ደግሞ ኖርማል ዲስፕሌስመንት ጋር ኤክስፖኔንስ ኦፍ ሆሪዞንታል አት ኤ ቬሎሲቲ 8 ሜትር ፐር ሰከንድ ፍሮም ኤ ክሊፍ ጀስት 8 ሜትር ፐር ሰከንድ ፍሮም ኤ ክሊፍ ኦፍ 80 ሜትር ሃይት ሃው ፋር ፍሮም ዘ ቤዝ ኦፍ ዘ ክሊፍ ዊዝ ዘ ስቶን ስትሪክ ዘ ግራውንድ ነው። ጀስት ይሄ ማለት ደግሞ ኖርማል ኮንሴፕቱ የሆነ ከፍታ ጋር ሆኖ የሆነ ኳስ ኖርማል ሆሪዞንታሊ ድሮፕ ብትደረግ ይችላል ጀስት ግራጁዋሊ መጣመጣላሊ ፎል ማድረግ አይቀርም ጀስት ግራውንድ ጋር ነገር ግን የክሊፉ ከፍታ ምን ያህል ነው ተባለ 80 ሜትር ከፍታ አለ ነገር ግን ኳሷን ሆሪዞንታሊ ሰው የተደረገችበት ኖርማሊ ሆሪዞንታሊ ቬሎሲቲ ስንት ነው 8 ሜትር ፐር ሰከንድ ነበር የሰጠው ማለት ነው። ሶ ኳሷ ሆሪዞንታሊ ማለት ከፊት በመጣ ጀስት ትራቭል ጋር ኖርማሊ ከቤዞ ጀስት ራሱ የቻለ ምናልባት ማለት ነው ዲስታንስ ከቨር ታደርጋለች ነው። ሃይት አሁን የተባለ ከዚህ ምን ያህል ዲስታንስ ሊሆን ይችላል ነው። ሶ ይሄን ሶልቭ ለማድረግ ዳይሬክትሊ ኖርማሊ ፕሮጀክት ጋር ሆሪዞንታል ዲስታንስ ምን ብለናል ሬንጅ አለ። ሬንጅ ማለት ዩ አድቨንስ ኤክስቴንሽን ታይምስ ቲ ቶታል ነው። ሶ እዚህ ጋር ሬንጅ ማለት ዩ አድቨንስ ዘ ሆሪዞንታል ዳይሬክሽን ይሰጣል ታይምስ ታይም ቲ ቶታል አለ። ነገር ግን እዚህ ጥያቄ ጋር ሆሪዞንታል ስለተደረገችበት 8 ሜትር ፐር ሰከንድ ሰጥቶናል። ነገር ግን ኳሷ ኖርማል ከ80 ሜትር ጋር ሆሪዞንታል ድሮፕ በመጣበት ሰዓት ምን ያህል ታይም ቴክን ፈጀባት የሚለውን አናውቅም ማለት ነው። መጀመሪያ ሶልቭ ማድረግ ያለብን ምን ያህል ታይም ቴክን ይፈጅባታል ማለት ነው። እዚህ ጋር በደንብ ላይ አለብን ማንኛውም ማቴሪያል ከሆነ ከፍታ ጋር ድሮፕ በሚሆንበት ሰዓት ሆሪዞንታሊ ኖርማል እንደዚህ ሊሆኑ ይችላሉ ወይም አንድ ማቴሪያል ዳይሬክትሊ ድሮፕ እናደርጋለን። ሶ ቦል ኖርማል ቦል ዋን አለ ጀስት 2 ብንለውና ይሄው 3 ብንላቸው እያንዳንዱ ቦሎች ከተመሳሳይ ከፍታ ጋር በተመሳሳይ ሰዓት ከተለቀቁ ሶስቱ ማቴሪያሎች ሪንግ የሚያደርጉት አት ዘ ሴም ታይም ቴክን ነው ማለት ነው። ኖርማሊ ስጋ ሆሪዞንታሊ ተደረገልን ድሮፕ ብናደርግ ማቴሪያሎች መሬት ላይ ሊያደርጉ የሚችሉት ተመሳሳይ ታይም ቴክን ስለሆነ ኖርማል እዚህ ጋር ታይም እንዴት ልናደርግ እንችላለን በሚለው ሀሳብ አንድ ማቴሪያል ጀስት ይሄን ኮንሴፕት ምን ብለን መውሰድ እንችላለን ማለት ነው። እነዚህ ኖርማሊ ይሄን ብናስወግደው ሶ ቦል ዋን ብንላና ዳይሬክትሊ ቦል ፎል ቶንና እዚህ ጋር ድሮፕ በምትሆንበት ሰዓት እዚህ ጋር ራሱ የቻለ ቪ ኢኒሻል አላት 0 ነው። አክሰለሬሽን ዲቱ ግራቪቲ ጋር 10 ሜትር ፐር ሰከንድ አድርገን ብንወስድ ኔክስት እዚህ ጋር ደግሞ የተሰጠን ነገር ምን አለ ማለት ነው ታይም ቴክን ሶልቭ አድርጎ ነው የተባለ። ሶ ነገር ግን እቺ ኦብጀክት ኖርማል በምትሆንበት ሰዓት እዚህ ጋር የምትሰጡና ማለት እዚህ ከፍታ ኤች አለ 80 ሜትር አለ ማለት ነው። ሶ ዩኒፎርምሊ አክሰለሬሽን ሞሽን ጋር 4 ፓራሜትሮች ተሰጡን ጀስት አንዱ ፓራሜትር ሶልቭ አድርጎ ከተባለ ግዴታ 3 ፓራሜትሮች ማንዳቶሪ ናቸው ጋር ሶ እዚህ ጋር በምንሄድበት ሰዓት ዲስታንስ ማለት ዩ ኢኒሻል ቲ ፕላስ 1 ኦቨር 2 ኤ ቲ ስኩዌር የሚል ፎርሙላ አለ ማለት ነው። ይሄ የመጣው ዩኒፎርምሊ አክሰለሬሽን ሞሽን ከአምስቱ ኢኩዌሽኖች ውስጥ አንዱ ይሄ ነው ማለት ነው። ሶ ፍሪ ፎሊንግ ጋር ዲስታንስ ማለት በምን እንጠፋለን ከየት ብለን እንወስዳለን ቪ ኢኒሻል አለ ታይምስ ታይም ቴክን ፕላስ አክሰለሬሽን የነበረው ደግሞ 1 ኦቨር 2 ጂ ቲ ስኩዌር አድርገን እንወስዳለን ማለት ነው። ሶ ይሄ ፎርሙላ ዳይሬክትሊ ኦብጀክቷ ድሮፕ በምትሆንበት ሰዓት ኢኒሻል ቬሎሲቲ 0 አለ ጀስት ቪ ኢኒሻል 0 ይሄ ሴክሽን ምን ይሆናል ማለት ነው 0 ይሆናል ማለት ነው። ነገር ግን አክሰለሬሽን ዲቱ ግራቪቲ ታይም ነው ሶልቭ አድርገን ሶ ኤች ማለት ኢኳልስ 1 ኦቨር 2 ጂ ቲ ስኩዌር ይቀርልናል ማለት ነው። ይሄ ፓርት 0 ስለሚሆን ማለት ሶ እዚህ ጋር ታይም ቴክን ማለት ነው 2 ኤች ኦቨር ጂ አለን ማለት ታይም ስኩዌር ሶ ታይም ማለት ኖርማሊ ራዲካል 2 ኤች ኦቨር ጂ ይሆንልናል ማለት ነው። ሶ ይሄን ፎርሙላ በመጠቀም ከተሰጠን ጥያቄ ጋር ምን ማግኘት እንችላለን ማለት ነው። ታይም ቴክን ማለት 2 ኤች ኦቨር ጂ ራዲካል ነው ብለናል። ሶ ማንኛውም ማቴሪያል ተመሳሳይ ከፍታ ጋር ሆሪዞንታል ድሮፕ ብታደርጉትም ሆሪዞንታል ስሎ ብታደርጉትም ሁለቱ ማቴሪያሎች ሪች የሚያደርጉት አት ዘ ሴም ታይም ቴክን ስለሆነ ማቴሪያሉ ይቺ ኦብጀክት ከዚህ ተነስታ እዚህ ጋር ለመድረስ የሚፈጅባት ታይም ቴክን ፎርሙላ 2 ኤች ኦቨር ጂ ነው። ሶ የዚህ ከፍታ ተሰጥቶናል ማለት ነው 80 ሜትር ተሰጥቶናል። ሶ ታይም ቴክን ማለት ጀስት ራዲካሉ 2 ሲባዛ በ80 ሲካፈል ስናደርግ አክሰለሬሽን ዲቱ ግራቪቲ 10 አድርገን ብትወስዱ ኖርማሊ አክሰለሬሽን ዲቱ ግራቪቲ ካልሰጣችሁ 10 ሜትር ፐር ሰከንድ አድርጋችሁ መውሰድ ትችላላችሁ ማለት ሶ ታይም ቴክን ማለት እዚህ ጋር ስንት ይቀርልናል ማለት ነው ራዲካል 16 አለን ማለት ሶ ታይም ማለት ራዲካል 16 ሲወጣ ስንት ማለት ነው 4 ሰከንድ አገኘን ማለት ነው።
ሶ እዚህ ጥያቄያችን የመጀመሪያው ሬንጅ ከዚህ ተነስታ እዚህ ለመድረስ የሚያስፈልጋት ሬንጅ ይሄ ዲስታንስ በምንልበት ሰዓት ቪ አሎንግ ዘ ሆሪዞንታል ዳይሬክሽን 8 ሜትር ተሰጥቶናል። ኔክስት ደግሞ ምን ያህል ታይም ቴክ ይፈጅባታል የሚለው ነገር ይቀረን። ታይም ስታገኝ ማለት ነው 4 ሰከንድ አገኘናል ማለት ሶ ሁለቱን ካገኘን በኋላ ዳይሬክትሊ ይሄን ወስደን ሰብስቲቱት ማድረግ የሚጠበቅብን ማለት ነው። ሶ ለዚህ ጥያቄ ሬንጅ በምንወስድበት ሰዓት ወይም ሆሪዞንታል ዲስታንስ ማለት ዩ አሎንግ ዘ ኤክስ ዳይሬክሽን ታይም ቴክ ነው። ሶ ይቺ ኦብጀክት ደግሞ ሆሪዞንታሊ ስለተደረገችው በ8 ሜትር ፐር ሰከንድ ስለሆነ ሶ ቪ አሎንግ ዘ ኤክስ ዳይሬክሽን ስንት አለ ማለት 8 ሜትር ፐር ሰከንድ አለ። ታይም ቴክ ስንት አመጣ ማለት ነው 4 ሰከንድ አገኘናል ማለት ነው። ጀስት 4 ሰከንድ አለልን። ሶ ሁለቱ ሲባዛ ስንት ማለት ነው 4 በ8 32 ጀስት ሜትር ሰከንድ በሰከንድ የሚጠፋበት ሰዓት ሶ አንድ ድንጋይ በ8 ሜትር ፐር ሰከንድ ሆሪዞንታሊ ከ80 ሀይት ከፍታ ጋር ስሎ ቢደረግ ይቺ ኦብጀክት ኖርማል ከቤት ውስጥ ከዚህ ሊኖራት የሚችል ዲስታንስ ምን ያህል ነው ማለት ነው 32 ሜትር ነው ማለት ነው። ለሁለተኛው ጥያቄ መልሳችን ነው ማለት ነው 32 ሜትር አገኘን ማለት ነው። ደግሞ a body is thrown at an angle of 60 degree above the horizontal with an initial velocity of 20 meters per second ነው with which one of the following is correct about the ball so እዚህ ሲስተም ጋር ኖርማሊ መረዳት ያለብን ፕሮጀክተር ሲም ስለ ፕሮጀክተር ኖርማል ተያይተውራ አንድ ኦብጀክት ጀስት ፕሮጀክት በሚደረግበት ሰዓት ሰም at an angle of theta ነው ጀስት at an angle of theta ፕሮጀክት ይደረጋል። ነገር ግን እቺ ኳስ ፕሮጀክት የተደረገችው በምን ያህል ዲግሪ ነው በ60 ዲግሪ ነው። ነገር ግን ኢኒሺያል ቬሎሲቲ ስንት ነው የተሰጣችሁ 20 ሜትር ፐር ሰከንድ አለ። ሶ ስለዚህ ፕሮጀክት ትክክል የሆነ የትኛው ነው ነው ሶ እነዚህ አይነት የጥያቄ መስራታችን በፊት መጀመሪያ ጋር እያንዳንዱ ኮምፖነንት ጋር ፕሮጀክት ጋር ቬሎሲቲ አሎንግ ዘ ቨርቲካል አሎንግ ዘ ሆሪዞንታል አፓር ጀስት ሆሪዞንታል እዚህ ጋር ሆሪዞንታል ኮምፖነንት አለ። ሶ በደንብ መረዳት ያለብን ፕሮጀክት ቱ ዳይሬክሽን ሞሽን ስለሆነ ጀስት ቬሎሲቲ በሚባልበት ሰዓት ቬሎሲቲ አሎንግ ዘ ኤክስ እና ቬሎሲቲ አሎንግ ዘ ዋይ ዳይሬክሽን መኖር አለበት። ሶ አክሰለሬሽን በሚባልበት ሰዓት አክሰለሬሽን አሎንግ ዘ ኤክስ ዳይሬክሽን አለ አክሰለሬሽን አሎንግ ዘ ዋይ ዳይሬክሽን አለ። ሶ በደንብ ሁለቱን ስፕሊት ነው ማድረግ አለብን። ፕሮጀክት ጋር ሆሪዞንታል ሞሽን ነው ፕሮጀክት አን ኤግዛምፕል ኦፍ ዩኒፎርም ሞሽን ነው። ዩኒፎርም ሞሽን ሆነ ማለት አሎንግ ዘ ሆሪዞንታል ዳይሬክሽን አክሰለሬሽን ስንት ነው የሚሆነው እዚህ ጋር 0 ነው። ቬሎሲቲ አሎንግ ዘ ኤክስ ዳይሬክሽን ኦልዌይስ ምንድን ናቸው ኮንስታንት ነው ማለት ነው። አንድ ሁለተኛ ደግሞ አዘ ማክሲመም ሄት ጋር በሚመጣበት ሰዓት ጀስት ቨርቲካል ኮምፖነንት ኦፍ ቬሎሲቲ ማክሲመም ሄት ጋር ስለሚሆን 0 ነው። ነገር ግን ስቲል ሆሪዞንታል ቬሎሲቲ ኦልዌይስ ኮንስታንት ነው ቫሪ ያደርጋል። ሆሪዞንታል ቬሎሲቲ እዚህ ጋር ያገኛችሁ ጀስት እዚህ ጋር ያለው ኤቭሪ ፖይንት ኦፍ ዘ ፕሮጀክተር ሆሪዞንታል ኮምፖነንት ኦፍ ቬሎሲቲ ምንድነው ኦልዌይስ ኮንስታንት ነው። ነገር ግን ፕሮጀክተር ጋር ኢኒሺያል ጋር የነበረው ቪ አሎንግ ዘ ዳይሬክሽን ወደ ላይ በሚመጣበት ሰዓት እስቲ እዚህ በሚደርስበት ሰዓት 0 ይሆናል። ነገር ግን ከዚህ ወደዚህ በሚደርስ ሰዓት እየቀነሰ ይመጣል። ወደዚህ በሚመለስበት ሰዓት ደግሞ ቬሎሲቲ ቨርቲካል ኮምፖነንት ምን እያለ ይመጣል እየጨመረ ይመጣል ማለት ሶ አሁን አክሰለሬሽን አሎንግ ዘ ሆሪዞንታል ዳይሬክሽን ስንት ነው ብለን ነበር 0 ብለናል። ነገር ግን አክሰለሬሽን አሎንግ ዘ ቨርቲካል ዳይሬክሽን ደግሞ ኦልዌይስ ኮንስታንት ነው 10 ሜትር ፐር ሰከንድ ወይም ደግሞ 9.8 ሜትር ፐር ሰከንድ ስኩዌር አለላችሁ ማለት ሶ ይሄን ጥያቄ ከመመለሳችን በፊት ስለ ፕሮጀክተር እንደዚህ ኮንሴፕቶች ማስተዋወቅ ሶ የመጀመሪያው ምርጫ የሚለው ኢትስ ቬሎሲቲ አት ዘ ማክሲመም ሄት 0 ነው የሚለው ሶ አሁን ምን ብያችኋለሁ ፕሮጀክተር ኦልዌይስ ቬሎሲቲ በሚባልበት ሰዓት ቬሎሲቲ አሎንግ ዘ ኤክስ ኮምፖነንት እና ቬሎሲቲ አሎንግ ዘ ዋይ ኮምፖነንት ለግዴታ ስፕሊት ማድረግ አለብን እንጂ ነገር ግን ቬሎሲቲ አሎንግ ዘ ኤክስ ኮምፖነንት ኦልዌይስ ፕሮጀክተር ጋር ምን ያደርግ ቫሪ ያደርግ ኮንስታንት ነው። ሶ ስቲል ማክሲመም ሄት ጋር ምን ሊሆን ይችላል ማለት ነው 0 ሊሆን ይችላል ማለት ነው። ነገር ግን ማክሲመም ሄት ጋር 0 ሊሆን የሚችል ቬሎሲቲ አሎንግ ዘ ቬሎሲቲ አት ዘ ቨርቲካል ዳይሬክሽን ስለሆነ ቪ አሎንግ ዘ ዋይ ዳይሬክሽን የሚለው አት ዘ ማክሲመም ሄት ጋር ምን ይሆናል ማለት ነው 0 ይሆናል ማለት ሶ ቬሎሲቲ እዚህ ጋር በምናይበት ሰዓት ቬሎሲቲ አት ዘ ማክሲመም ሄት 0 ይሆናል ነው ወይ አይሆንም ማለት ይሄ ጥሩ ሊሆን የሚገባው ኢትስ ቬሎሲቲ ቨርቲካል ቬሎሲቲ አሎንግ ዘ ቨርቲካል ዳይሬክሽን ያለው ቬሎሲቲ ማክሲመም እና 0 ነው እንጂ አጠቃላይ ቬሎሲቲያቸው ሊሆን አይችልም ማለት ነው 0 ሊሆን አይችልም ማለት ነው። ሁለተኛው ምርጫ ጋር በሚመጣበት ሰዓት ደግሞ ኢትስ ሆሪዞንታል ቬሎሲቲ ጀስት ዘ ግራውንድ ኢዝ 10 ሜትር ፐር ሰከንድ ነው። ይሄን ለማስላት ደግሞ ኖርማሊ እዚህ ጋር ኢኒሺያሊ ጋር ፕሮጀክት በሚሆንበት ሰዓት አታናንግሎ ስንት ነበር 60 ዲግሪ ነው። አታናንግሎ 60 ዲግሪ ነገር ግን ኢኒሺያል ቬሎሲቲ ስንት ነው የተሰጣችሁ እዚህ ጥያቄ ጋር ማለት ነው 20 ሜትር ፐር ሰከንድ አለ ማለት ነው 20 ሜትር ፐር ሰከንድ አለ። ሶ መጀመሪያ የተሰጣችሁ ቬሎሲቲ ስፕሊት አሎንግ ቬሎሲቲ አሎንግ ዘ ዳይሬክሽን እና ቬሎሲቲ አሎንግ ዘ ኤክስ ዳይሬክሽን ብለን ስፕሊት ማድረግ ይጠበቅብናል ማለት ነው። ነገር ግን ቬሎሲቲ አሎንግ ዘ ሆሪዞንታል ኮምፖነንት ያገኘው ቬሎሲቲ ኦልዌይስ ነው ማለት ነው ኮንስታንት ነው ቫሪ ያደርጋል ማለት ነው። ሶ
ቬሎሲቲ አለው ሶ ሳይን ቴታ ማለት ኦፖዚት ቪ አለው ዳይሬክሽን ኦቨር 20 ሜትር ፐር ሰከንድ አለ ኮስ ቴታ ማለት ደግሞ ቪ አለው ዳይሬክሽን ኦቨር ቬሎሲቲ አለ ማለት ሶ እየተጠየቅ ይችኛው ፓርት ነው ቬሎሲቲ አለው ሆሪዞንታል ኮምፖነንት ማለት ሶ ቬሎሲቲ አለው ኮምፖነንት ማለት ቪ ኮስ ቴታ አለ ማለት ሶ ይሄን ሶልቭ በምናደርግበት ሰዓት ኮስ ሳሪክ ስንት ነው የሚሆንልን 0.5 አለ ታይምስ ቬሎሲቲ ስንት አለልን ማለት ነው 20 ሜትር ፐር ሰከንድ አለ ሶ ቪ አለው ዜክስ ኮምፖነንት ማለት ነው ጀስት የሁለቱ በምናባዛበት ሰዓት ስንት ይሆናል ማለት ነው 10 ሜትር ፐር ሰከንድ አለ ማለት ነው ከሰጠን ምርጫ ውስጥ ኢትስ ሆሪዞንታል ቬሎሲቲ ጀስት ሂት ዘ ግራውንድ 10 ሜትር ፐር ሰከንድ ይሄ በደንብ ማየት አለባችሁ ሆሪዞንታል ኮምፖነንት ቬሎሲቲ 10 ሜትር ፐር ሰከንድ አምጥተናል የተጠየቀ እዚህ ጋር ሂት ዘ ግራውንድ ነው መሬት ላይ ሂት በሚያደርግበት ውስጥ 10 ሜትር ፐር ሰከንድ እዚህ ጋር 10 ሜትር ፐር ሰከንድ ነው ኤቭሪ ፖይንት ነው 10 ኢቭን ኢፍ ማክሲመም ሄት ጋር ሆሪዞንታል ኮምፖነንት ኦፍ ፕሮጀክታይል ስትለው እስኪ 10 ሜትር ፐር ሰከንድ ነው ሆሪዞንታል ኮምፖነንት ኦፍ ፕሮጀክታይል ምን ያደርግ ማለት ነው ባሪ ያደርግ ማለት ነው ለተሰጠን ምርጫ ኮሬክት ነው መልስ የት ነው አገኘ ማለት ነው ጀስት ይሄ ኮሬክት ነው ማለት ነው ወደ ሲ በሚመጣበት ሰዓት ደግሞ ኢትስ አክሰለሬሽን አት ኤች ማክስ 0 ማክሲመም ሄት ጋር አክሰለሬሽን 0 ይሆናል አሁን ምን ብለን አቀረብን አክሰለሬሽን አለው ሆሪዞንታል ኮምፖነንት ኤቭሪ ፖይንት ኦፍ ፕሮጀክታይል እዚህ ጋር ሊሆን ይችላል እዚህ ጋር ሊሆን ይችላል እዚህ ጋር ሊሆን ይችላል እዚህ ጋር ሊሆን ይችላል ምንድነው 0 ነው ነገር ግን ቬሎሲቲ አለው ዘ ቨርቲካል ኮምፖነንት በምንልበት ሰዓት ደግሞ ኤቭሪ ፖይንት ጋር ኮንስታንት ነው እዚህ ጋር 9.8 ነው እዚህ ጋር 9.8 ነው እዚህ ጋር 9.8 ሶ ኢትስ አክሰለሬሽን አት ኤች ማክስ 0 ሊባል አይችልም ሶ ኢትስ አክሰለሬሽን አት ኤች ማክስ ኢን ዘ ቨርቲካል ኮምፖነንት ከተባላችሁ ኖርማል ነው 9.8 ነው አዝ ሆሪዞንታል ኮምፖነንት ከተባሉ ደግሞ አክሰለሬሽን ቢትዊን ኦሬሽን እና 0 አለው ሆሪዞንታል ኮምፖነንት ማለት ሶ የሶስተኛው ጥያቄ ኮሬክት አንሰራችን ማለት ነው ከሰጠን ኢትስ ሆሪዞንታል ቬሎሲቲ ጀስት ሂት ዘ ግራውንድ 10 ሜትር ፐር ሰከንድ ነው ይመጣል እንጂ ሌሎች ብቻ ትክክል አይደሉም ሶ ዲ ኦል ይላል ይሄ መልስ ሊሆን አይችልም ማለት ነው ደግሞ ኤጀንት ፕሌን ላንድ ዊዝ ስፒድ ኦፍ 80 ሜትር ፐር ሰከንድ የሚስለው ዳውን አት ኤ ሬት ኦፍ 5 ሜትር ፐር ሰከንድ ስኩዌር ኤንድ ካም ቱ ረስት ኤጀንት ፕሌን ላንድ ኦን ኤርፖርት ፓርክ አሁን እዚህ ጋር ጥያቄ የሚለው ኖርማሊ የሆነ ጀት አይደለም ጀስት ጀት ኖርማሊ ፕሌን ላንድ በሚያደርግበት ሰዓት ኖርማሊ ፕሌን ጋር ላንድ አደረገባችሁ እነሱ ኢኒሻሊ ማንኛውም ፕሌን መሬት ጋር በሚያደርግበት ሰዓት ከፍተኛ ቬሎሲቲ አለው ሶ ኢኒሻሊ ቬሎሲቲ ጋር መሬት ሂት በሚያደርግበት ሰዓት ስንት ነበር ማለት ነው 80 ሜትር ፐር ሰከንድ ነበር ያለው ነገር ግን ይሄ ጀት ኖርማሊ ስሎው ዳውን እያደረገ የመጣ አት ሬት ኦፍ ነው ሶ በእያንዳንዱ ሰከንድ 5 ሜትር ፐር ሰከንድ ሪዲዩስ ያደርጋል ማለት ሶ አክሰለሬሽን ማለት ማይነስ 5 ሜትር ፐር ሰከንድ ስኩዌር ነው ሬቱ ኤቭሪ ሰከንድ ሪዲዩስ እያደረገ መጣ ጀስት ይሄ ብሎ ማፕያጋ ማለት ጀምራባት ስቶፕ አደረገ ካምፕቶለስ አደረገ ነው ጀስት መሬት ታረገ ተስተቆበቆበና ከሆነ ሰከንድ በኋላ ምን አደረገ ማለት ነው ሂት አደረገ ሶ ቪ ፋይናል ጋር ሲሆን ማለት ነው 0 አለ ማለት ነው ጥያቄያችሁ ግን ኢኒሻሊ መሬት ጋር ኤር ላይ ከመጥቶ መሬት ጋር ሂት አድርጎ ፋይናል ስቶፕ በሚያደርግበት ሰዓት ምን ያህል ዲስታንስ ምናልባት ማለት ነው ከበራ በኋላ ነው ይሄ ጥያቄ ሶ ይሄ ጥያቄ ለመስራት አሁንም ጀስት ዩኒፎርም አክሰለሬሽን ሞሽን ጋር ዩኒፎርም አክሰለሬሽን ሞሽን ጋር ኢንትሮች የተላማት ነው ከአምስቱ ኢኩዌሽኖች ውስጥ የተሰጠን ጊቭን አለ ጊቭናቸው ማለት ቪ ኢኒሻል ማለት ነው 80 ሜትር ፐር ሰከንድ አለ ስሎው ዳውን አት ሬት ኦፍ 5 ሜትር ፐር ሰከንድ ማለት አክሰለሬሽን ስንት ማለት ነው acceleration is equals -5 meter per second square just acceleration minus አረጋችሁ ማለት እያንዳንዱ every second 5 meter per second ምን ያህል ይመጣል ሪዲዩስ ያደርጋል ማይነስ የሚያሳያው ይሄኛል ሶ ስፒድ አፕ የሆነው አክሰለሬሽን ነገር ነው ፖዚቲቭ ይሆናል ማለት ፋይናሊ ካምፕቶስ ወይም ስታርት ፍሮም ረስ ከተባላችሁ ኢኒሻል ዜሮ ነው ካምፕቶስ ከተባለ ደግሞ ዲፋይናል ስንት ማለት ነው ጀስት እዚህ ጋር ዲፋይናላችን ስንት ነው የሚሆነው ማለት ነው 0 ሜትር ፐር ሰከንድ አለ ማለት ሶ ሪኩዌርድ የተጠየቀው ማለት ነው ጀስት ዲስፕሌስመንት ምን ያህል ይሆናል ሶ ዩኒፎርም አክሰለሬሽን ሞሽን ጋር ደግሞ 5 ፓራሜትሮች የተናል ጀስት እነማን ናቸው ኢኒሻል አለ ዲፋይናል አለ ታይም ቴክን ዲስፕሌስመንት እና አክሰለሬሽን አለ እያንዳንዱ አምስቶች ፓራሜትሮች ጋር አንዱ ፓራሜትር ሶልቭ ለማድረግ ግዴታ 3 ፓራሜትሮች ጊቭን መሰጠት አለባቸው ማለት ለምሳሌ አክሰለሬሽን ፈልጉ ብንባል አክሰለሬሽን ለመፈለግ ወይ ኢኒሻል ቬሎሲቲ ፋይናል ቬሎሲቲ ወይ ዲስፕሌስመንት ወይ ማትሪክስ አክሰለሬሽን አንድ ፓራሜትር ሶልቭ አድርጎ ከመባላቱ ግዴታ ሲያስፈልጋቸው ማለት ነው 3 ፓራሜትሮች መሰጠት አለበት ማለት ነው ሶ ከሰጠን ጥያቄ ጋር 3 ፓራሜትሮች ተሰጥቶናል ኢኒሻል 80 ሜትር ፐር ሰከንድ አክሰለሬሽን -5 ሜትር ፐር ሰከንድ ስኩዌር ዲፋይናል ሲሆንና 0 ሜትር ፐር ሰከንድ ማለት ሶ ዲስፕሌስመንት ለመፈለግ ከሰጠን ጊቭን ኢኩዌሽን ጋር ምን ፎርሙላ አለ v ፋይናል ስኩዌር ኢኳልስ ቱ v ኢኒሻል ስኩዌር ፕላስ a ዲስፕሌስመንት አለ ማለት ኖርማል
2a ኤንሳይ ዲስፕሌስመንት አለ። ሶ ዋና ዓላማችን እኛ ምን ያህል ዲስታንስ ከቨር አድርጓል ወይም ምን ያህል ዲስፕሌስመንት ሙቭ አድርጓል ነው ጥያቄው ጋር። ሶ እዚህ ጋር ሪያክት ለማግኘት ጀስት ቪ ፋይናል ስትመጡልናል እዚህ ጋር ቪ ፋይናል 0 ስለሆነ 0 is equals to v initial square plus 2as አለን ማለት ጀስት እቺ ወደዚህ ሙቭ ብናደርጋት ማይነስ v initial square ማለት is equals to 2as አለ ማለት ሶ ዲስፕሌስመንት ማለት ምን ይሆናል ማለት ነው ማይነስ v initial square over 2 times acceleration አለ ማለት ነው። ቀጥታን ፎርሙላ ካገኘን በኋላ ዳይሬክት ምን ማድረግ የሚጠበቅብን ማለት ነው ሰብስቲቱት እናደርጋለን ማለት ነው። ሶ ዲስፕሌስመንት ሪአሬንጅ አድርገን ስናምጥናል ማለት ነው። ዲስፕሌስመንት ማለት ኖርማል ዲስፕሌስመንት ማለት ስንት ሆነ ማለት ነው ማይነስ v initial square over 2 times acceleration አለ ማለት ነው። ሶ v initial ስትሰጡና ማለት ነው 80 አለ ማለት ሶ ዲስፕሌስመንት ማለት ስንት ሆነ ማለት ነው ማይነስ 80 the whole square over acceleration ስንት አለ ማለት ነው ማይነስ 5 አለ ሶ 2 times ማይነስ 5 እናደርጋለን ማለት ነው። ሶ ዲስፕሌስመንት ማለት ስንት ሆነ ማለት ነው ማይነስ 80 the whole square በሚሆንበት ሰዓት ስንት ነው ማለት ነው 6400 ነው ማለት ነው ኦቨር ጀስት ይሄ በሚባል ማይነስ 10 ይሆንልናል ማለት ነው። ሶ ዲስፕሌስመንት ማለት ስንት ቀረል ማለት ነው ማይነስ በማይነስ ሲጣፋ እስኪ 0 በዚህ ታጠፋል 640 ሜትር ነው ማለት ነው። ሶ ፕሌኑ ኢኒሻሊ ጋር መሬት በሚያደርግበት ሰዓት የነበረው ስፒድ 80 ሜትር ፐር ሰከንድ ነበር። ነገር ግን በእያንዳንዱ ሰከንድ 5 ሜትር ፐር ሰከንድ ሪዱስ እያደረገ መጥቶ ፋይናሊ ምን አደረገ ነው የሚል ካምፕቶ ስቶፕ ቢያደርግ ይሄ ፕሌን ኖርማል ትራንዚት ኤ የተባለ ፖይንት ቢሆን እዚህ ጋር ቢ ብንለው ከዚህ እስከዚህ ያለው ርቀት በዚህኛው ሞሽን ሙቭ ማድረግ ከጀመረ ስንት ነው ማለት ነው ከቨር የሚያደርገው 640 ሜትር ከቨር ያደርጋል ማለት ነው። ስለዚህ ደግሞ ኤኩሌት ኔጌቲቭ አክሰለሬት ፎር ኤፍአር ካምፐር ቱ አንዱ ዘባር አቨሬጅ ሬት ኦፍ 6 ታይምስ ዘ ፓወር ኦፍ 5 ሜትር ፐር ሰከንድ ስኩዌር ፎር 8 ሲባዛ ተሸክሮ ፐር ሰከንድ ነው ፓስ ዘ ፋይናል ቬሎሲቲ ሶ ይሄ የሚለው ኖርማል ኖርማል ጀስት ከዚህ ቀለባ ጀስት ሪቮልቭ በምታደርግበት ሰዓት አክሰለሬት ያደረገችው ኢኒሻሊ በምን ያህል ሬት ነው 6 ሲባዛ ዘ ፓወር ኦፍ 5 ሶ አክሰለሬሽን ስንት ነው ማለት ነው 6 ሲባዛ ዘ ፓወር ኦፍ 5 ሜትር ፐር ሰከንድ ስኩዌር ነው። በእያንዳንዱ ሰከንድ 6 ሲባዛ ዘ ፓወር ኦፍ 5 ምንድነው ስፒድ ኢንክሪዝ ያደርጋል። ነገር ግን ይሄን ያህል ስፒድ በምትሄድበት ሰዓት ለምን ያህል ሰከንድ ነበር የቆየችው ሶ ታይም ቴክ የሚፈጅባት ስንት ነው ማለት ነው 8 ሲባዛ ዘ ፓወር ኦፍ -4 ሰከንድ ነበር ማለት ነው። ለዚህ ያህል ለጌት ሾርት ፒሪድ ኦፍ ታይም ጀስት እቺ ቀለባ ፋይል ታረክ ሶ ፋይል ዘ ፋይናል ቬሎሲቲ ዘ ቡሌት ነው ኖርማል ቡሌት አካዚ ከኖርማል በመፈጣበት ሰዓት ኢኒሻሊ ጋር ምን እንደሚባል ቀለባው ከመፈጠሩ በፊት አትረስት ነበር። ነገር ግን አትረስቱ ነው አክሰለሬሽን ይሄን ያህል ቢኖረው ታይም ቴክ ይሄን ያህል ቢኖረው ሶ ፋይናል ቬሎሲቲ ምን ሊሆን ይችላል ሶ እዚህ ጋር መጀመሪያ እንደተለመደው ጊቭን እናወጣለን ማለት ነው። ጊቭን በምንወጣበት ሰዓት ኖርማል ቡሌቷ በምናይበት ሰዓት ኢኒሻሊ ጋር አትረስት ስለነበር ቢ ኢኒሻል ስንት ማለት ነው 0 ሜትር ፐር ሰከንድ ነው ሶ ቢ ፋይናል ፈልጉ የተባለው ፖይንት ነው ማለት ነው። ነገር ግን አክሰለሬሽን ስንት ነው የተሰጠው ማለት ነው አክሰለሬሽን ስንት ተሰጥቶናል ማለት ነው 6 ሲባዛ 10 ዘ ፓወር ኦፍ 5 ሜትር ፐር ሰከንድ ስኩዌር አለ ለምን ያህል ሰከንድ የቆየች 8 ሲባዛ 10 ዘ ፓወር ኦፍ -4 ሰከንድ ነው ማለት ነው። ሶ ጊቭኖች እንደዚህ ከወጣን ሶልቭ አድርጎ የተባለ ፋይናል ቬሎሲቲ ምን ያህል ሊሆን ይችላል ሶ አንድ ፊዚካል ኳንቲቲ ኖርማል አንድ ፓራሜትር ሶልቭ ለማድረግ ግዴታ ሲያስፈልግናል ሶስት ነገሮች ሶ ኢኒሻል ተሰጥቷል አክሰለሬሽን ታይም ቴክ ከሰጠ ይሄ ኖርማሊ ሪአሬንጅ ማድረግ የሚጠበቅብን ማለት ነው። ከዚህ ደግሞ አክሰለሬሽን ማለት ምንድነው ብለን ነበር አክሰለሬሽን ማለት ፋይናል ማይነስ ኢኒሻል ኦቨር ታይም ቴክ ነው ማለት ነው። ሶ እኛ ሶልቭ አድርጎ የተባለ ማለት ነው ፋይናል ቬሎሲቲ ምን ያህል ሊሆን ይችላል ሶ ፋይናል ቬሎሲቲ ሶልቭ ለማድረግ ፋይናል ማይነስ ኢኒሻል ኢኳልስ ቱ ኤክስፕረስ ብናደርግ አክሰለሬሽን ታይምስ ታይም ቴክ ይሆናል ማለት ነው። ሶ ፋይናል ማለት ምን ማለት ነው ፋይናል ማለት አክሰለሬሽን ታይምስ ቲ ማይነስ የነበረው ወደ በሚሄድበት ሰዓት ፕላስ ኢኒሻል ይሆናል ማለት ነው። ሶ ፋይናሊ ይሄን ፎርሙላ ካገኘን በኋላ ፋይናል ማለት ስንት ይሆናል ማለት ነው አክሰለሬሽን ታይምስ ታይም ቴክ ይሆናል። ነገር ግን ፕላስ ኢኒሻል ስኩዌር አለ ሶ ኢኒሻል ስንት ነው ብለናል 0 ሜትር ፐር ሰከንድ ስለሆነ እዚህ ፓርት የሚሆነው 0 ይሆናል ኖርማሊ ይወገዳል ማለት ነው። ሶ ፋይናል ማለት ታለ ማለት ታይም ቴክ ይሆናል ማለት ነው። ሶ ፋይናል እዚህ ፓርት አክሰለሬሽን ተሰጠና ማለት ነው አክሰለሬሽን የተሰጠናል ጀስት ሲሆን ለማለት 6 ሲባዛ 10 ዘ ፓወር ኦፍ 5 ሜትር ፐር ሰከንድ ስኩዌር አለ ሲባዛ በታይም ቴክ ማለት ታይም ቴክ ተሰጠና 8 ሲባዛ 10 ዘ ፓወር ኦፍ -4 ሰከንድ ተሰጠናል ማለት ነው። ሶ ፋይናል ማለት እዚህ ጋር ሲምፕሊ ይሄን በዚህ በመናባበዛበት ሰዓት ስንት ነው ማለት ነው 6 በዚህ ስንት አለ
48 አለ 10 the power of 5 አለ 10 the power of -4 አለ ሶ ሁለቶችን ደግሞ በመሰራበት ሰዓት ስለዚህ 10 the power of 5 ታይምስ 10 the power of -4 ማለት 10 the power of 5 -4 አለ 10 the power of ሲሆናማ 1 ይሆናል ሶ ይሄኛው ይሆናል ሲባዛ በስታት ማለት ነው በ10 አለ ማለት ሶ ቢፋይናንስ ሲመለም ሜትር ፐር ሰከንድ ሶ ለዚህ ጥያቄያችን የሆነች ቡሌት ኢኒሻሊ ጋር ሆነ ግን ፋየር በምትደረግበት ሰዓት ፋየር ያደረገችውን አክሰለሬሽን 6 ሲባዛ 10^5 ሜትር ፐር ሰከንድ ስኩዌር ለምን ያህል ሰከንድ 8 ሲባዛ 10^-4 ሰከንድ ከሆነ ይቺ ቡሌት ፋይናሊ ምን ያህል ዩኒት ጋር ልደርስ ትችላለች ከተባለ ስለሚሆን መልሳችን ማለት ነው ጀስት 480 ሜትር ፐር ሰከንድ ይሆናል ማለት ነው ሶ ለአምስተኛው ጥያቄ ኮሬክት አንሰር ማለት ነው ይያለን ማለት ነው for which of the following motion of an object must be acceleration v 0 so ይሄኛው ጥያቄ ደግሞ ስለ አክሰለሬሽን ነው ማለት ነው በዚህ ሲስተም ጋር abc ትሬዛል ሶ እነዚህ መካከል አክሰለሬሽን 0 የሚሆንበት መቼ ኮንዲሽን ነው ሶ ይሄ ጥያቄ ከመስራታችን በፊት አክሰለሬሽን ማለት ምን ማለት ነው ብለናል አክሰለሬሽን ማለት changing velocity over time taken ማለት ነው ሶ acceleration was simply a parameter that can measure the amount of change in velocity at a given time taken ማለት so acceleration አለ ለመባል ግዴታ change ምናልባት change in velocity መኖር አለበት ማለት acceleration ፕሬዘንት so change in velocity ማለት ደግሞ በምን ሊከሰት ይችላል አንደኛ in magnitude change ሊያደርግ ይችላል ሁለተኛ ደግሞ በዳይሬክሽን change ሊያደርግ ይችላል so velocity በማግኔቲክ change ያር በዳይሬክሽን change ያር የሚፈጠራል ማለት acceleration ይፈጠራል acceleration የሚባል ነገር just parameter so acceleration then 0 ወይም without 0 ሊሆን የሚችለው ግዴታ change in velocity ካለ velocity it may be magnetic ሊሆን ይችላል ወይም በዳይሬክሽን ሊሆን ይችላል በሁለቱም ኬዝ ሊከሰት ይችላል ማለት ነው ሜን አንድ ሰርኩላር ጋር just uniform circular motion ጋር ኦብጀክቷ ሙቭ የምታደርገው አት ኮንስታንት ስፒድ ነው just ኮንስታንት ስፒድ ነው ነገር ግን ስፒድ ኢን ማግኔቲክ ቼንጅ ያደርጋል ነገር ግን ስቲል አንድ ኦብጀክት በሰርክል ዙሪያ በሚዞርበት ሰዓት ኤቭሪ ታይም ቴክን ምን ያደርጋል ማለት ነው ዳይሬክሽን ቼንጅ ስለሚያደርግ ቬሎሲቲ ቼንጅ ዊዝ ዳይሬክሽን ስለሆነ እዚህ ጋር ምን አለ አክሰለሬሽን አለ ምን የሚባል አክሰለሬሽን ሴንትሪፒታል አክሰለሬሽን አለ ማለት ነው ወይም ደግሞ አንድ ኦብጀክት ኖርማል ኤ ቱ ቢ በሚሄድበት ሰዓት እዚህ ጋር የነበረው ቬሎሲቲ ኢኒሻሊ ጋር 10 ሜትር ፐር ሰከንድ ሆኖ ፋይናሊ ጋር ሜቢ 5 ሜትር ፐር ሰከንድ ይደርሳል ሶ በኢኒሻል እና በፋይናል መካከል ምን ተፈጠረ ማለት ነው ቼንጅ ኢን ቬሎሲቲ አለ ሶ በዚህ ሲስተም ውስጥ በዚህ ሞሽን ውስጥ ምን አለ ማለት ነው አክሰለሬሽን አለ በምን ኬዝ የተፈጠረ ቼንጅ ኢን ቬሎሲቲ ኢን ማግኔቲክ ሶ አክሰለሬሽን አለ ወይ አክሰለሬሽን ነን ዜሮ ለመባል ግዴታ ቼንጅ ኢን ቬሎሲቲ አለ ቼንጅ ኢን ቬሎሲቲ ደግሞ ኢዘር ኢን ማግኔቲክ ኦር ኢን ዳይሬክሽን ሊሆን ይችላል ወይም ደግሞ ሁለቱም ቼንጅ በሚያደርግበት ሰዓት አክሰለሬሽን ሊፈጠር ይችላል ነገር ግን አክሰለሬሽን ኖት ዜሮ ሊሆን የሚችል መስት ቢ ቼንጅ ኢን ቬሎሲቲ ምን መሆን አለበት ማለት ፕሬዘንስ መሆን አለበት ማለት ነገር ግን ቼንጅ ኢን ስፒድ ጀስት አዘር ፓራሜትሮች ስላሉ አይደለም ሶ ይሄን ጥያቄ ለመስራት የመጀመሪያው ጥያቄ አንድ ኦብጀክት ሙቪንግ ዊዝ ኤ ኮንስታንት ስፒድ ነው ጀስት አንድ ኦብጀክት በኮንስታንት ስፒድ ሙቭ በሚያደርግበት ሰዓት አክሰለሬሽን ዜሮ ሊሆን ይችላል ይሄ ጥሩ አይደለም ምሳሌ ዩኒፎርም ሰርኩላር ሞሽን ጋር ኦብጀክቱ ሙቭ የሚያደርገው አት ኮንስታንት ነው ማለት ነው አት ኮንስታንት ስፒድ ነው ነገር ግን ኮንስታንት ስፒድ ሙቭ እያደረገ እዚህ ጋር አክሰለሬሽን ነው ማለት ዜሮ ነው ማለት አይቻልም ማለት ነው ሁለተኛው ጥያቄ ጋር በመጣበት ሰዓት ቢ ጋር በሚሄድበት ሰዓት አንድ ኦብጀክት ሙቪንግ ዊዝ ኤ ኮንስታንት ቬሎሲቲ ሶ አክሰለሬሽን ቼንጅ አለ ለመባል ግዴታ ቼንጅ ኢን ቬሎሲቲ መኖር አለበት ኢዘር ኢን ማግኔቲክ ኦር ዳይሬክሽን ኢን ቦዝ ሊሆን ይችላል ሶ አክሰለሬሽን ኖ ቼንጅ ኢን ቬሎሲቲ ኖ ቼንጅ ካረገ ኮንስታንት ቬሎሲቲ ማለት ኮንስታንት ቬሎሲቲ ነው ማለት ቬሎሲቲ ምን አላደረገም ማለት ነው ቼንጅ አላደረገም ማለት ሶ ኢን ዚስ ኬዝ አክሰለሬሽን ምን ይሆናል ማለት መስት ቢ ዜሮ ይሆናል ማለት ሶ ዘ ኮሬክት አንሰር ይሄ ነው ማለት ነው ሲጋ በመጣበት ሰማ አንድ ኦብጀክት ሙቪንግ ኦን ኤ ከርቭ ላይ ነው እዚህ ጋር በደንብ ነው ያለባችሁ ማንኛውም ኦብጀክት ሰርኩላር ፓዝ ሙቭ ማድረግ ከጀመረ በእያንዳንዱ ታይም ቴክን ምን አለ ማለት ነው ቼንጅ ዳይሬክሽን ስላለ ኦልዌይስ ምን አለ ማለት ነው አክሰለሬሽን አለ ማለት ነው ሶ አንድ ኦብጀክት በሰርኩል ዙሪያ በሚዞርበት ሰዓት ምን አይነት አክሰለሬሽን አለ ኦልዌይስ ሴንትሪፒታል አክሰለሬሽን አለ ማለት ኦልዌይስ ዩኒፎርም ሰርኩላር ሞሽን የሚሆን ነን ዩኒፎርም ሰርኩላር ሞሽን የሚሆን ነገር ግን ሰርኩላር ፓዝ በመሆኑ ብቻ ሴንትሪፒታል አክሰለሬሽን አለ ሶ ኦልዌይስ ሞሽኑ ሰርኩላር ፓዝ ወይም ከርቭ ከሆነ ኖርማል ይሆን ሙቭ ያደርጋል ከርቭ ካረገ ምናልባት ቼንጅ ዳይሬክሽን ስላለ ቬሎሲቲ ቼንጅ ያደርጋል ኢን ዳይሬክሽን ሶ አክሰለሬሽን አለ ማለት ሶ ማንኛውም ከርቭ የሆነ ሞሽን ወይም ሰርኩላር ሞሽን አን ኤግዛምፕል አክሰለሬቲንግ ሞሽን ነው እንጂ ዜሮ አክሰለሬሽን ሊሆን አይችልም ማለት ሶ ኮሬክት አንሰር ማለት ነው አክሰለሬሽን መስት ቢ ዜሮ ሊሆን የሚችል መቼ ነው when an object moving at a constant velocity not a constant speed ወይም ደግሞ ከርቭ ጋር በሚሆንበት ሰዓት አይደለም ማለት ሶ ለስድስተኛው መልሳችን ትክክለኛው ምርጫ ማን ነው ማለት ነው ዲ ነው ማለት ነው
ሰባተኛው ጥያቄ በምንመሳ ደግሞ if a boy release a stone and a piece of paper just የሆነ ሰው አለ ኖርማል ስቶን አለና ፔፐር አለ ሪሊዝ ያደረጋቸው ሲሙልታኒስ ነው ሁለቶችንም at the same time ሲሙልታኒስ ማለት at the same time from a building ነው ከሆነ ከፍታ ጋር ሲሙልታኒስ ሪሊዝ በሚያደርግበት ሰዓት just assume በዚህ ሲስተም ጋር air resistance nullity ማለት ነው so air resistance የለም ብላችሁ assume ብታደርጉ which will arrive first to the ground ነው so ይሄን ጥያቄ ከመስራታችን በፊት ኖርማሊ ከተመሳሳይ ከፍታ ጋር የመጀመሪያ just piece of paper አለ just እና በዚህ ፓርት ደግሞ ስቶን አለ ሁለቶችንም ሲሙልታኒስ ከተመሳሳይ ከፍታ ጋር ሪሊዝ ብታረጓቸው የትኛው ነው ግራውንድ ፈርስት ሂት ያደርግ የሚችለው ነው ሶ ምን ብለናል ፕሮጀክት ጋር ማንኛውም ማቴሪያል ወደ ከፍታ ጋር ሪሊዝ በሚደረግበት ሰዓት ዲፔንድ የሚሆነው just የሚወስደው ታይም ቴክ ማለት ታይም ቴክ 2h/g ሚል ፎርሙላ አለ ሶ ከተመሳሳይ ከፍታ ሁለቱ ማቴሪያሎች ሪሊዝ ከተደረጉ ኢንዲፔንደንት ኦፍ ዘ ማስ ኦር ዘ ሼፕ if assume air resistance ከሆነ ኔጌቲቭ ከሆነ ማለት ሶ ታይም ቴክ መሬት ለመድረስ የሚፈጅባቸው just ዲፔንድ የሚሆነው ኦንሊ በማን ማለት ነው በሃይት እና አክሰለሬሽን ዲቱ ግራቪቲ ነው ማለት ሶ ሁለቶች ማቴሪያሎች assume ግራውንድ መሬት ጋር ነው ሪሊዝ የተደረገው ስንል አክሰለሬሽን ዲቱ ግራቪቲ ስትለው ኮንስታንት ነው 10 ሜትር ፐር ሰከንድ አለን ሁለተኛ ደግሞ ስቶን ሆነ ፔፐር ሲሙልታኒስ ሲለቀቁ አዘሴ ከየት ጋር ተመሳሳይ ከፍታ ጋር ሶ ኬስ just ስቶን በመናበሳ ሁለቶችን ሲሙልታኒስ ሪሊዝ ከተደረጉ መሬት ጋር ሂት ያደረጉ የሚችሉ ሁለቶችን አዘሴ ታይም ቴክ ነው ማለት ነው ሁለቶችን ሲሙልታኒስሊ ሂት የሚያደርጉት አዘሴ ታይም ቴክ ነው እንጂ just አንዳንድ ስቶን ትልቅ ስለሆነ መሬት ጋር ተለው ይደርሳል ፔፐሩ ቀላል ስለሆነ ዘግይቶ ይደርሳል ነገር ግን ስቶኑ ቶሎ የሚደርስበት ፔፐሩ ዘግይቶ ሊደርስ የሚችል ምን ቢኖር ነበር ኤር ሬዚስታንስ 0 ባይሆን ኤር ሬዚስታንስ ቢኖር ኤር ሬዚስታንስ ካለ ኤክስተርናል ፎርስናል አፌክት ያደርጋል ነገር ግን ሲስተሙ ጋር ምንም አይነት ኤር ሬዚስታንስ የለም ከተባለ ሁለት የተለያዩ ማቴሪያሎች ሪሊዝ በሚደረጉበት ሰዓት የትኛው ቀድሞ ይደርሳል ስትባሉ ኦንሊ ዲተርማይን የሚያደርጋቸው ምን ያህል ከፍታ ናቸው በምን ያህል ሰከንድ ተለቀቁ ሶ ሁለቶችም ተመሳሳይ ከፍታ ጋር በተመሳሳይ ታይም ኢንተርቫል ሪሊዝ በሚደረጉበት ሰዓት መሬት ጋር ሂት የሚያደርጉት አት ዘ ሴም ታይም ነው ሶ ኤክስ ኦፍ ፔፐሩ ቀድሞ ይደርሳል ይሄ መልስ ሲሆን ኤችልም ሲጋ በሚሆኑበት ሰዓት ደግሞ ስቶኑ ቀድሞ ይደርሳል ስፔሻሊ ብዙሃኑ ምርጫ ስቶኑ ትልቅ ስለሆነ ነገር ግን ይሄ የሚሆነው ኤር ሬዚስታንስ ካለ ነው ኤር ሬዚስታንስ ኔጌቲቭ ከሆነ ስቶኑ ቀድሞ ሊደርስ አይችልም ማለት ሶ ቢጋ በሚመጣ ቦዝ አር አት ዘ ሴም ታይም ሶ መልሳችን የሚሆነው ማለት ነው ሁለት ማቴሪያሎች ከባድና ቀላል ይሁኑ ሲሙልታኒስ ከተመሳሳይ ከፍታ ጋር ሪሊዝ ከተደረጉ ሁለቱ ማቴሪያሎች መሬት ላይ ሂት የሚያደርጉት አት ዘ ሴም ታይም ቴክ ነው ማለት ነው ለሰባተኛው ምክንያት ኮሬክት አንሰራችን ማለት ነው ቢ ነው ማለት ነው ለምሳሌ ደግሞ ኩሻን ፖሊስ ፍሎ አቦ ፕሮጀክት ነው ሶ ስፔሻሊ የኢንቲግሬት ኮንትራክት በፊት ፕሮጀክት ሞሽን ማለት ነው የሚሆን ሐሳብ ነው ፕሮጀክት ሞሽን ማለት ቱ ዳይሜንሽን ሞሽን ነው ጀስት ፕሮጀክት ሞሽን ኦልዌይስ ፎከስ ማድረግ ያለበት አንድ ፕሮጀክት በሚደረግበት ሰዓት ኤቭሪ ሴክሽን ኦፍ ዘ ፖይንት ጀስት ቬሎሲቲ የሚባል ኮምፖነንት አለ ጀስት አክሰለሬሽን አለ ዲስፕሌስመንት አለ ማለት ነው ፕሮጀክት ጋር በደንብ ፎከስ ማድረግ ያለበት ቬሎሲቲ አሎንግ ዘ ኤክስ እና አሎንግ ዘ ኮምፖነንት ቬሎሲቲ አሎንግ ዘ ኤክስ አሎንግ ዘ ዋይ ኮምፖነንት አሎንግ ዘ ኤክስ አሎንግ ዘ ኮምፖነንት ጀስት እዚህ ጋር በደንብ ያለባት ፕሮጀክት አንድ ማቴሪያል ፕሮጀክት በሚደረግበት ሰዓት ቱ ዳይሜንሽን ነው ጀስት ቱ ዳይሜንሽን ነው ማለት ጀስት ፕሌን ሞሽን ስለሆነ ቬሎሲቲ አሎንግ ዘ ኤክስ ኮምፖነንት እና ቬሎሲቲ አሎንግ ዘ ኤክስ ኮምፖነንት እና ቬሎሲቲ አሎንግ ዘ ዋይ ኮምፖነንት አለ ማለት ነው እዚህ ጋር በደንብ ለይታችሁ ቤት ያለባችሁ ቬሎሲቲ አሎንግ ዘ ኤክስ ኮምፖነንት ሆሪዞንታል ሞሽን ኦፍ ፕሮጀክት ይላል ሆሪዞንታል ሞሽን ኦፍ ፕሮጀክት አሎንግ ዘ ሆሪዞንታል ዳይሬክሽን ምንም አይነት ፎርስ ኤግዘርት ስለማይደረግ ቬሎሲቲ አሎንግ ዘ ኤክስ ኮምፖነንት ኦልዌይስ ምንድናቸው ማለት ነው ኮንስታንት ነው የሚሆነው ኖት ባይ አሎንግ ዘ ሆሪዞንታል ኮምፖነንት ቬሎሲቲ ኮንስታንት ሆነ ማለት ነው አክሰለሬሽን አሎንግ ዘ ኤክስ ዳይሬክሽን ስለሚሆን ቬሎሲቲ ኮንስታንት ነው ማለት አክሰለሬሽን ስለማለት ነው ዜሮ ነው የሚሆነው ማለት ነው ነገር ግን የፕሮጀክቱ ቨርቲካል ሞሽን በምንሄድበት ሰዓት እዚህ ጋር ጀስት ቨርቲካል ኮምፖነንት ኦፍ የፕሮጀክት ቬሎሲቲ በምንሄድበት ሰዓት ኢኒሺያሊ ጀስት እየቀነሰ ይመጣ አዘ ማክሲመም ሬት ጋር ቪ አሎንግ ዘ ዳይሬክሽን ይሆናል ዜሮ ይሆናል ነገር ግን ቬሎሲቲ አሎንግ ዘ ዳይሬክሽን ሬዲየስ ኮንስታንት ሲሆን ቫሪ ያደርጋል ማለት ቫሪ ያደርጋል ሶ ቫሪ አደረገ ማለት ቼንጅ አደረገ ማለት ደግሞ አክሰለሬሽን አሎንግ ዘ ዳይሬክሽን ፕሬዘንስ አለ ማለት አሎንግ ዘ ቨርቲካል ዳይሬክሽን አክሰለሬሽን አለ ነገር ግን ቬሎሲቲ አሎንግ ዘ ቨርቲካል ዳይሬክሽን ቫሪ ያደርጋል ሶ በምን ያህል መጠን ነው ቫሪ የሚያደርገው 9.8 ሜትር ፐር ሰከንድ በእያንዳንዱ ሰከንድ አፓርት ነው በሚያደርግበት ሰዓት 9.8 ሜትር ፐር ሰከንድ ሪዲዩስ ያደርጋል ሶ አክሰለሬሽን ዲቱ ግራቪቲ ኦልዌይስ ወደ ማን ፕሮጀክት ነገር ኤቭሪ ፖይንት ጋር ዳውንዋርድ ነው
ደው ማለት ነው ቫልዩም ስንት ነው ማለት ነው 9.8 ሜትር ፐር ሰከንድ ኦልዌይስ ስንት ነው ማለት ነው ዳውን ዋርድ ነው ማለት ነው። ፕሮጀክት እና በደንብ ፎከስ ማድረግ ያለባችሁ ቬሎሲቲ አሉን ዜዝ ኮምፖነንት ሆሪዞንታል ሞሽን ምንናቸው አን ኤግዛምፕል ኦፍ ሆሪዞንታል ሞሽን ዩኒፎርምሊ ሞሽን ነው። ቬሎሲቲ ኮንስታንት ነው ማለት ነው። አክሰለሬሽን አሉን ሆሪዞንታል ዳይሬክሽን ምን ማለት ነው ዜሮ ነው ማለት ነው። የፕሮጀክት ቨርቲካል ሞሽን በምንድነው ሳይሆን ደግሞ ቨርቲካል ሞሽን ነው አን ኤግዛምፕል ኦፍ ዩኒፎርምሊ አክሰለሬሽን ሞሽን ጀስት የትኛው ቨርቲካል ሞሽን ኦፍ ፕሮጀክት ማለት ነው። ሶ ዩኒፎርምሊ አክሰለሬሽን ሞሽን ሆነ ማለት አክሰለሬሽን ኮንስታንት ሶ አክሰለሬሽን ኦልዌይስ እንትን ማለት 9.8 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ሶ አክሰለሬሽን የሆነ ማለት ነው ፕሮጀክት ላይ አክሰለሬሽን በሚኖርበት ሰዓት አክሰለሬሽን አለው ዘ ዳይሬክሽን 9.8 ሜትር ፐር ሰከንድ ኦልዌይስ ነው ኦልዌይስ ዳውንዋርድ ነው። ኤቭሪ ፖይንት ኦፍ ፕሮጀክት አክሰለሬሽን ዲው ቱ ግራቪቲ ኦልዌይስ ቬሪየት ነው ማለት ነው ዳውንዋርድ ነው ማለት ነገር ግን ቬሎሲቲ ቼንጅ ያደርጋል በኤቭሪ ሰከንድ 9.8 ሜትር ፐር ሰከንድ ቫሪ ያደርጋል ማለት ነው። እነዚህን ሀሳቦች ካየን በኋላ ወደ ጥያቄያችን እንመለሳለን ማለት ነው። የመጀመሪያው ጥያቄ the horizontal displacement is always constant horizontal displacement ማለት ሲምፕሊ ሬንጅ ማለት ነው። ሶ horizontal displacement ማለት ከዚህ አንስቶ ኖርማል ሬንጅ ነው ይሄ ማለት ነው። ሶ ሬንጅ ደግሞ ሬንጅ ማለት u ስኩዌር ሳይን ቴታ ኦቨር ምን ጂ ነበር ፎርሙላ ሶ ሆሪዞንታል ሬንጅ ኦልዌይስ ኮንስታንት ሲሆን በምን ዲፔንድ ይሆናል ማለት በኢኒሻል ቬሎሲቲ ዲፔንድ ይሆናል አክሰለሬሽን ዲው ቱ ግራቪቲ ዲፔንድ ይሆናል። ነገር ግን አክሰለሬሽን ዲው ቱ ግራቪቲ ኮንስታንት ቢሆን ነገር ግን እያንዳንዱ ፕሮጀክት መጀመሪያ ፕሮጀክት ሆኖ በ20 ሜትር ፐር ሰከንድ ሙቭ ብናደርገውና በ30 ሜትር ፐር ሰከንድ ሙቭ አት ዘ ሴም አንግል ራሱ ብናደርገው ሬንጁ ምን ይሆናል ማለት የተለያየ ይሆናል ማለት ሶ ሬንጅ ዲፔንድ በምን ይሆናል ማለት በኢኒሻል ቬሎሲቲ ዲፔንድ ስለሚሆን the horizontal displacement always constant የሚሆነው ይሄኛው ምን አይደለም ማለት not correct ማለት ነው። ጊጋ በሚመጣበት ሰዓት ደግሞ the horizontal and vertical component of a project is constant so እዚህ ጋር ምን ብለናል horizontal component እና vertical component ብለን ነበር። ሶ ስፔሻሊ horizontal and vertical component of a project በምንበዛ ስፔሻሊ ብለን ቬሎሲቲ ብላችሁ ብትረዱ እዚህ ጋር just velocity horizontal እና vertical component ሶ ፕሮጀክት ላይ horizontal component of a project velocity ስንት ነው velocity አለ horizontal component always ምናቸው ኮንስታንት ነው ቫሪ አያደርግም። ሶ ኮንስታንት ነው ማለት አክሰለሬሽን አለ horizontal direction ነው ማለት ዜሮ ነው ማለት ነው። ነገር ግን የፕሮጀክት ቨርቲካል ዳይሬክሽናችን በምንሄድበት ሰዓት ደግሞ ቬሎሲቲ አለው ዘ ዳይሬክሽን ቫሪ ያደርጋል። ሶ አክሰለሬሽን አለው ዘ ዳይሬክሽን ስንት ማለት 9.8 ሜትር ፐር ሰከንድ ስኩዌር ኦልዌይስ ወዴት ነው ዳውንዋርድ ነው ማለት ነው። ሶ ዚህ ምርጫ ጋር ሆሪዞንታል ኤንድ ቨርቲካል ኮምፖነንት የፕሮጀክት ቬሎሲቲ ምንድን ነው ማለት ኮንስታንት ነው። ሶ ኮንስታንት ቢሆን ኦንሊ ማን ነበር ምንባል ማለት ሆሪዞንታል ኮምፖነንት የፕሮጀክት ቬሎሲቲ ምንድን ነበር ኮንስታንት ነው። ነገር ግን ቨርቲካል ኮምፖነንት ምንድን ነው ማለት ቫሪ ያደርጋል ማለት ነው። ሶ ሲ ጋር በመጣበት ሶ ይሄኛው መልስ አይደለም ማለት ሲ በምንለሳ ደግሞ ሆሪዞንታል ኮምፖነንት ኦፍ ቬሎሲቲ ኢዝ ዜሮ አት ዘ ማክሲመም ሄት ኤች ማክስ ሶ ምን ብለናል እዚህ ጋር ቬሎሲቲ አለው ዘ ቨርቲካል ዳይሬክሽን አለ ቬሎሲቲ አለው ዘ ሆሪዞንታል ኮምፖነንት አለ ሶ ቬሎሲቲ አት ዘ ማክሲመም ሄት ማለት ይሄ ፕሮጀክት ጀስት ከርቭ የሚያደርግበት ማለት ነው። ሶ እዚህ ማክሲመም ሄት ጋር ቬሎሲቲ አለው ዘ ኤክስ ዳይሬክሽን ቫሪ ያደርጋል ያደርጋል ኦልዌይስ ኮንስታንት ነው። ሶ እዚህ ጋር ሜቢ ካልኩሌት ስታደርጉ 10 ሜትር ፐር ሰከንድ ታገኙ እዚህ ጋር 10 ሜትር ፐር ሰከንድ ነው አት ዘ ማክሲመም ሄት ጋር 10 ሜትር ፐር ሰከንድ ጀስት እዚህ ጋር 10 ሜትር ቼንጅ ያደርጋል ምኑ ሆሪዞንታል ኮምፖነንት ኦፍ የፕሮጀክት ቬሎሲቲ ነገር ግን ቨርቲካል ኮምፖነንት ኦፍ ፕሮጀክት እዚህ ጋር ምን ሊሆን ይችላል 10 ሜትር ፐር ሰከንድ ከሆነ ታይም በኋላ 8 ሜትር ፐር ሰከንድ ሊሆን ይችላል። ግን እዚህ ማክሲመም ሄት ጋር ቨርቲካል ኮምፖነንት ኦፍ ፕሮጀክት ቬሎሲቲ ስለሚሆን እዚህ ጋር ዜሮ ነው ማለት ነው። ጀስት ዜሮ ነው ቢ አንድ ዘ ዳይሬክሽን ነው ማለት ነው። ሶ horizontal component of velocity zero as the maximum height so maximum height ጋር horizontal component ዜሮ ሳይሆን የሚሆን always horizontal component ምንድነው ኮንስታንት ነው። ነገር ግን vertical component of project as the maximum height ጋር ምንድነው የሚሆን ሶ ዜሮ ሊሆን የሚችል vertical component horizontal ሶ ይሄኛው ምርጫ ማለት ነው ማለት ነው ኮሬክት አይደለም ማለት ነው። ዲጋ በሚመጣበት ሰዓት the project the particle on the trajectory doesn't accelerate horizontally ይሄ ኮሬክት ነው። ይሄ ማለት ፕሮጀክት ሞሽን ጋር ብለናል አክሰለሬሽን አለው ዘ ኤክስ ዳይሬክሽን አክሰለሬሽን አለው ዘ ዋይ ዳይሬክሽን ሶ ሆሪዞንታል ዳይሬክሽን አክሰለሬሽን ምን ይል ብለናል አክሰለሬሽን ዜሮ ነው። ምክንያቱም አለው ዘ ሆሪዞንታል ዳይሬክሽን ምን ስለሆነ ቬሎሲቲ ኮንስታንት ስለሆነ አክሰለሬሽን ዜሮ ነው ብለን ነገር አለው ዘ ቨርቲካል ዳይሬክሽን አክሰለሬሽን ኮንስታንት ሶ the particle on the trajectory doesn't accelerate on the horizontal direction ጋር accelerate ምንድነው ማለት ነው ዜሮ ስለሆነ ኮሬክት አንሰራችን ይሄ ነው ማለት ነው። ለተሰጠን ጥያቄ ሶ ኤ ቢ ሲ ኢንኮሬክት ናቸው። ለዚህ ጥያቄ ኮሬክት ነው ማለት ስለ ፕሮጀክት ሬቲንግ ነው ማለት ነው ዲ ነው ማለት ነው። ስለዚህ ጥያቄ ደግሞ
for which of the following condition range of a projectile motion become to maximum. So ምን ብለናል? ፕሮጀክታይል ሞሽን ጋር ኖርማሊ ፕሮጀክታይል ሞሽን ጀስት ድሮፕ እናደርግ ከዚህ አንስቶ ጀስት ይሄኛው ምን ይባላል? ሬንጅ አለ ማለት ነው። እዚህኛው ሴክሽን ጋር ደግሞ እናለን ማለት ነው ኤች ማክስ እንለዋለን ማለት ነው። ሶ ፕሮጀክታይል ጋር ዲስታንስ በምንሄድበት ሰዓት ኤች ማክስ አለ። ኔክስት ጋር ደግሞ ከዚህ አንስቶ ጀስት ሂት በሚያደርግበት ሰዓት ያለው ዲስፕሌስመንት ምን ማለት ነው? ሬንጅ ይባላል ማለት ነው። ነገር ግን እዚህ የተሰጠነው ሬንጁ ማክሲመም ሊሆን የሚችልበት ጀስት ፕሮጀክታይላችን አት አንግል ፕሮጀክት ቢደረግ ነው። በ90 ዲግሪ ነው ወይስ በ45 ዲግሪ በ30 ዲግሪ ወይስ በ60 ዲግሪ ፕሮጀክት ቢደረግ ማክሲመም የሆነ ምን ማግኘት እንችላለን ማለት ነው? ሬንጅ ማግኘት እንችላለን የሚል ጥያቄ። አሁን ምሳሌ ጀስት የሆነ ኦብጀክት ቪ ኢኒሻል 20 ሜትር ፐር ሰከንድ ሆኖ በ30 ዲግሪ ፕሮጀክት ቢደረግና ኖርማሊ ደግሞ በ20 ሜትር ፐር ሰከንድ አሁን በተመሳሳይ ሆኖ በ45 ዲግሪ ፕሮጀክት ቢደረግ ወይም ደግሞ ኖርማሊ በ20 ሜትር ፐር ሰከንድ ሆኖ በ60 ዲግሪ ፕሮጀክት ሊደረግ ይችላል። ሶ በሳብ በምንሄድበት ሰዓት 20 ሜትር ፐር ሰከንድ 20 ሜትር ፐር ሰከንድ 20 ሜትር ፐር ሰከንድ ነገር ግን ቫሪ ያደረገ ኦን የትኛው ፓርት ነው ማለት ነው? ጀስት አንግሉ ኬታው። ሶ የትኛው ኮንዲሽን ጋር ነው ኦብጀክት ከዚህ ተነስቶ በኮንስታንት ስፒድ ሙቭ በሚያደርግበት ሰዓት ከፍተኛ ምን የሚሆነው ማለት ነው? ሬንጅ ወይም ሆሪዞንታል ዲስፕሌስመንቱ ከፍተኛ ሊሆን የሚችል ነው ጥያቄያችን። ስለዚህ ነው የሚሆነው። ሶ ይሄን ጥያቄ ለመመለስ እንዴት አድርገን ነው ሶልቭ ልናደርግ የምንችል በምንልበት ሰዓት ምን ብለን ነበር? ሶ ፕሮጀክታይል ጋር ሬንጅ ማለት ፎርሙላችሁ u ስኩዌር ሳይን 2 ቴታ ኦቨር ጂ የሚል ነበር ፎርሙላችሁ ማለት። ሶ ጀነራሊ ሬንጅ እንዴት ነው ካልኩሌት የምናደርገው በምንልበት ሰዓት በፕሮጀክታይል ጋር v ኢኒሻል ስኩዌር ሳይን 2 ቴታ ኦቨር 2 ጂ ነበር። ሶ ይሄኛው ደግሞ ማንኛውም ማቴሪያል ጀስት አሁን ምሳሌ x የተባለ u ሳይን ቴታ ቢሆን x ማክሲመም ሊሆን የሚችለው x ማክሲመም ሆነ ማለት በነገራችን ማንኛውም ቫልዩ ሳይን ቴታም ሆነ ኮስ ቴታ ውጤታቸው በአንድና በዜሮ መካከል ወይም ማይነስ አንድ ሶ በዚህ መካከል በሚሆንበት ሰዓት 1/2 ሊሆን ይችላል። ማንኛውም ቁጥር ከአንድ ባነሰ ቁጥር ስናባዛው ኦልዌይስ ካለው ምንድነው የሚለው ቫልዩ ይቀንሳል ማለት ሶ ሬንጅ ማክሲመም ሆነ አሁን ሳይን ኤክስ የተባለው ኳንቲቲ ማክሲመም ለመሆን የግዴታ ስንት መሆን ያለበት? አንድ ቫልዩ በሚሆንበት ሰዓት ጀስት ኤክስ ማለት ዩ ነች። እቺ ምንድነው ማክሲመም ቫልዩ ነች ማለት ነው። ፕሮጀክታይል ጋር አር ኢዝኳል ቱ ስኩዌር ሳይን ቴታ ኦቨር 2 ጂ ማለት ጀስት ፕሮጀክታይላችን ማክሲመም ሊሆን የሚችለው ማክሲመም ፕሮጀክታይል ጌት እናደርግ የሚችለው ምን ሲሆን ነው ስንባል ጀስት የሳይን ቫልዩ ምን ሊሆን ነው ማለት ነው? ከአንድ ሊበልጥ ስለማይችል አንድ ከሆነ ጀስት ማክሲመማችን ምን ሊሆን ይችላል ማለት ነው? ከፍተኛ የሆነ ሬንጅ ልናገኝ እንችላለን ማለት ነው። ሬንጅ ኢዝኳል ቱ ዩ ስኩዌር ኦቨር 2 ጂ ምንድነው ማለት ነው? ማክሲመም ሬንጅ ማለት ነው። ማክሲመም ሬንጅ ሶልቭ ለማድረግ እንጠቀመው ነው። ሶ ሬንጃችን ካልኩሌት በምናደርግ ዩ ስኩዌር ሳይን ቴታ ኦቨር 2 ጂ ነገር ግን ይሄ ሬንጅ ማክሲመም ሊሆን የሚችል ይችኛው ሳይን ቴታ የሚለው ሴክሽን ስንት ሲሆን ብለናል? አንድ ሲሆን ይሄ ማክሲመም ሬንጅ ማግኘት እንችላለን። ሶ ትልቁ ጥያቄ አት አንግል ነው ይሄኛው ቫልዩ አንድ ሊሆን የሚችል ነው። ወደ ጥያቄያችን በምንመለስበት ሰዓት ኖርማሊ ምን ብለን ነው የምንወስድ ማለት ነው? ሳይን 2 ቴታ ኢኳል ስንት ማለት ነው? አንድ ቫልዩ ሊመጣ የሚችል ጀስት ይሄኛው ሴክሽን አንድ ከሆነ ብቻ ነው ሬንጅ ሊሆን የሚችል ማክሲመም ሊሆን የሚችልልን ማለት ነው። ሳይን ቴታ ኢኳል አንድ ሆነ ማለት ኖርማሊ ጋር ደግሞ ሳይን 2 ቴታ ኢኳል አንድ ማለት 2 ቴታ ኢኳል ስንት ማለት ሳይን ኢንቨርስ ኦፍ ምን ማለት 1 አለ ማለት 2 ቴታ ኢኳል ሳይን ኢንቨርስ ኦፍ 1 ማለት ስንት ማለት ነው? 90 ዲግሪ አለ ማለት ነው። ሶ ቴታው ስንት ማለት ኦቨር 2 በምናካፍልበት ሰዓት በ45 ዲግሪ ፕሮጀክት ብናደርገው ማክሲመም ሆነ እናገኛለን ማለት ሬንጅ እናገኛለን ማለት ሶ ከነዚህ ጥያቄ ውስጥ በ20 ሜትር ፐር ሰከንድ ይሄኛውን በ20 ሜትር ፐር ሰከንድ ፕሮጀክት ብናደርገው በ30 ዲግሪ አለ እዚህ ጋር 45 ዲግሪ እዚህ ጋር 60 ዲግሪ አለ ሶ ከፍተኛ ሬንጅ ሊኖር የሚችል በስንት ነው ማለት ነው? ይሄኛው ፓርት ምንድነው ከፍተኛ የሆነ ሬንጅ ሊኖር ይችላል ማለት ሶ ኮሬክት አንሰራችን ምንድነው ማለት ነው? ማንኛውም ፕሮጀክት ማክሲመም ሬንጅ ሊደርስ የሚችለው በ45 ዲግሪ ፕሮጀክት ቢደረግ ነው ማለት ነው። በዚህ አጋጣሚ ምን ልትባሉ ትችላላችሁ? ማክሲመም ኬት ሊደርስ የሚችል ፕሮጀክት በምን ያህል ዲግሪ ፕሮጀክት ቢደረግ ነው? 90 ዲግሪ ነው። ይሄን ለእናንተ ሶልቭ ማድረግ ትችላላችሁ ማለት ነው። ከሰጡን ጥያቄ ውስጥ ኮሬክት አንሰራችን ማለት ነው ሬንጅ ፕሮጀክት ላይ ሬንጅ ማክሲመም ሊደርስ የሚችለው 45 ዲግሪ ፕሮጀክት ከተደረገ ማክሲመም ሬንጅ ይኖረናል ማለት ነው። ሶ ለዚህ ጥያቄ መልሳችን ማለት ነው ይሆናል ማለት ነው። አስረኛ ጥያቄ ደግሞ which one of the following is not true about uniform circular motion? So not true about
ዩኒፎርም ሰርኩላር ሞሽን ነው። ስለ ዩኒፎርም ሰርኩላር ሞሽን ትክክል ያልሆነ የትኛው ነው? ይህ ጥያቄ ከመስራታችን በፊት ዩኒፎርም ሰርኩላር ሞሽን ማለት ምን ማለት ነው በምንልበት ሰዓት አንድ ኦብጀክት በሰርኩላር ዙሪያ ሙቭ በሚያደርግበት ሰዓት አት ኮንስታንት ምን አለ ማለት ነው? ስፒድ ማለት ነው። ኮንስታንት ስፒድ ነው ሙቭ የሚያደርገው። ኮንስታንት ስፒድ ሙቭ እያደረገ እዚህ ጋር ምሳሌ 10 ሜትር ፐር ሰከንድ ከሆነ ኤቭሪ ፖይንት ጋር ምን ነው 10 ሜትር ፐር ሰከንድ፣ ነገር ግን ቬሎሲቲ ምን ነው ታንጀንት ነው የሚሆነው ለሰርክሉ ማለት ነው። እዚህ ጋር ቬሎሲቲ ኮንስታንት ማለት ስፒድ ኮንስታንት ማለት ጀስት ቬሎሲቲ ኮንስታንት ነው ማለት አይደለም። ምክንያቱም አንድ ማቴሪያል አንድ ቬክተር ኳንቲቲ ኮንስታንት ነው ወይም ኢኳል ነው ለመባል ግዴታ ኢን ዘ ሴም ማግኒቲዩድ ኔክስት ደግሞ ኢን ሲሚላር ዳይሬክሽን፣ ነገር ግን ሰርኩላር ፓዝ ሆኖ ቬሎሲቲ በፍጹም ኮንስታንት ሊሆን አይችልም ማለት ነው። ኤቭሪ ሰከንድ ላይ ዳይሬክሽን ቼንጅ ስለሚያደርግ ቬሎሲቲ ምን ያደርጋል? ቼንጅ ያደርጋል። ቬሎሲቲ ቼንጅ ያደርጋል ማለት ደግሞ አክሰለሬሽን የሚባል ፓራሜትር አለ። ሴንትሪፒታል አክሰለሬሽን ኦልዌይስ ቱዋርድ ዘ ሴንተር አለ ማለት ነው። አንደኛው ብዛት ይሆናል ስፒድ አለ። ስፒድ ኦልዌይስ ኮንስታንት ነው፣ ነገር ግን ቬሎሲቲ ኮንስታንት አይደለም። ዩኒፎርም ሰርኩላር ሞሽን ማለት አንድ ኦብጀክት በሰርኩላር ፓዝ ዙሪያ ሙቭ በሚያደርግበት ሰዓት አት ኮንስታንት ስፒድ ነው እንጂ ኮንስታንት ቬሎሲቲ አይደለም ማለት ዋና ሀሳቡ ዩኒፎርም ሰርኩላር ሞሽን። የመጀመሪያው ምርጫ ቬሎሲቲ ታንጀንት ቱ ሰርክል። ጀስት እዚህ ጋር በምናይበት ሰዓት ደግሞ ሰርኩላር ፓዝ ከሆነ ቬሎሲቲ ሆነ ጀስት ስፒድ በምናይበት ሰዓት ምንድን ነው ታንጀንሻል ነው። ጀስት እያንዳንዱ ፓርቲክል ጋር ለሰርክል ምንድን ነው ታንጀንት ነው የሚሆነው። ይሄኛው ምንድን ማለት ነው ትክክል ነው ማለት ነው። ቬሎሲቲ ፐርፔንዲኩላር ቱ ዘ ራዲየስ ለሰርክል ታንጀንት ሆነ ማለት ደግሞ ለራዲየሱ ምንድን ነው ማለት ነው ፐርፔንዲኩላር ነው የሚሆነው። ሁለተኛው ዲ ጋር በምናይበት ሰዓት ምንድን ነው ማለት ነው ኮሬክት ነው ማለት ነው። አክሰለሬሽን ኢዝ ፐርፔንዲኩላር ቱ ዘ ሰርክል። አክሰለሬሽን ደግሞ ዩኒፎርም ሰርኩላር ሞሽን ከተባለ አንድ አክሰለሬሽን ብቻ ነው ያለው፣ እሱም ሴንትሪፒታል አክሰለሬሽን። ታንጀንሻል አክሰለሬሽን የለውም ማለት ነው። ሴንትሪፒታል አክሰለሬሽን ደግሞ ኦልዌይስ ወዴት ነው? ቱዋርድ ዘ ሴንተር ኦፍ ዘ ሰርክል ነው። ጀስት ሴንተሩ ይቺ ብትሆን ኦልዌይስ ቱዋርድ ዘ ሴንተር ኦፍ ዘ ሰርክል ነው። ይሄም ቱዋርድ ዘ ሴንተር ኦፍ ዘ ሰርክል ሆነ ማለት ለሰርክሉ ምንድን ነው ማለት ነው ፐርፔንዲኩላር። አክሰለሬሽን ኢዝ ፐርፔንዲኩላር ቱ ዘ ሰርክል። ለሰርክሉ ጀስት እንደ ራዲየሱ አክሰለሬሽን ማለት ነው ፐርፔንዲኩላር ነው የሚሆነው ማለት ነው። ዲጋ በሚወጣበት ሰዓት ደግሞ አክሰለሬሽን ፖይንትስ አውትዋርድ ዩኒፎርም ሰርኩላር ሞሽን በአክሰለሬሽን አክሰለሬሽን ሴንትሪፒታል አክሰለሬሽን ዳይሬክሽን አውትዋርድ ሳይሆን ኦልዌይስ ወዴት ነው ማለት ነው ኢንዋርድ ነው የሚሆነው ማለት ነው። ለዚህ ጥያቄ ኢንኮሬክት የሆነ መልሳችን የትኛው ማለት ነው? ይሄኛው ኢንኮሬክት ነው። ነገር ግን ቢ ሲን በምናይበት ሰዓት ቢ በምናይበት ሰዓት ኤ በምናያቸው ሰዓት ምንታቸው ማለት ነው ስለ ዩኒፎርም ሰርኩላር ሞሽን ኤ ቢ ሲ ኮሬክት ናቸው። ኢንኮሬክት የሆነ አክሰለሬሽን ፖይንትስ አውትዋርድ ሳይሆን መባል የነበረበት ኢንዋርድ ቱ ዘ ሰርክል ነበር መሆን ያለበት ማለት ነው። አስረኛው ጥያቄ ዲ ነው ማለት ነው። ጥያቄ ደግሞ if the velocity of a particle changes at the same rate ጀስት እዚህ ጋር ምንናችሁ ማለት ነው ቬሎሲቲ ቼንጅ ያደረገ ማለት አክሰለሬሽን አለ ማለት ነው። ነገር ግን ቬሎሲቲ ቼንጅ የሚያደርገው at the same rate ነው ማለት at the same time interval ቼንጅ የሚያደርገው ኢንክሪዝ ሊያደርግ ይችላል ወይም ዲክሪዝ ሊያደርግ ይችላል። in the same time interval ይባል ማለት ነው። then which one of the following will be not true ነው። ጀስት ቬሎሲቲ እንግዲህ ምን ብለናል? አክሰለሬሽን ማለት ቼንጅ ኢን ቬሎሲቲ ኦቨር ታይም ቴክ ነው። አክሰለሬሽን የሚባል ፓራሜትር ሊኖር የሚችል ግዴታ ቬሎሲቲ ምን ካረገ ብቻ ነው ቼንጅ ካረገ ነው እንጂ ቬሎሲቲ ኮንስታንት ሆነ አክሰለሬሽን ኦልዌይስ ነው ዜሮ ነው። ነገር ግን ሲስተም ጋር ቬሎሲቲ ቼንጅ አድርጓል። ነገር ግን ቼንጅ ያደረገ አት ዘ ሴም ሬት ነው ማለት አሁን ምሳሌ መጀመሪያ ጋር ቪ ኢኒሻል ኢኳልስ ቱ 10 ሜትር ፐር ሰከንድ ቢሆን at t equals to 0 ሰከንድ 0 ሰከንድ ኢኒሻሊ 10 ሜትር ፐር ሰከንድ ሙቭ እያደረገ የሆነ ሰው ታይም ኢኳልስ ቱ ከአንድ ሰከንድ በኋላ ቪ ቱ ስንት ሊሆን ይችላል? 20 ሜትር ፐር ሰከንድ ሊሆን ይችላል። ሶስተኛው ሰከንድ ጋር ስንት ነው ማለት ነው? ቪ3 ስንት ነው? በአንድ ሰከንድ ስንት ነው ቼንጅ ያደረገ? 10 ሜትር ፐር ሰከንድ ነው። እዚህ ጋር ስንት ነው ያለው? 30 ሜትር ፐር ሰከንድ። አራተኛ ጋር 40 ሜትር ፐር ጀስት ሙቭመንቱ ይሄን አይነት ሞሽን ማለት ነው። ቬሎሲቲ ቼንጅ ያደረገ ነገር ግን አት ዘ ሴም ሬት ነው ማለት ጀስት በአንድ ሰከንድ 10 ሜትር ፐር ሰከንድ ከጨመረ ሲኛው ጋር እዚህ ጋር 10 ሜትር ፐር ሰከንድ እዚህ ጋር 10 ሜትር ፐር ሰከንድ እየጨመረ ይሄዳል። ወይም ደግሞ ሜቢ መጀመሪያ ጋር 40 ሜትር ፐር ሰከንድ ነው ሪዲዩስ ያደርግ ወደ 30 ወይም 20 ወይም 10 ብሎ ደግሞ ከአንድ ሰከንድ በኋላ 0 ሜትር ፐር ሰከንድ ሊሆን ይችላል። ነገር ግን በእያንዳንዱ ታይም ኢንተርቫል ቬሎሲቲ ቼንጅ የሚያደርገው ኢኳል ማለት አት ዘ ሴም ሬት ነው ማለት ነው። ተመሳሳይ ሬት ጋር ቼንጅ ካረገ ምን ብለናል? ስለ አክሰለሬሽን በሚኖርበት ሰዓት ደግሞ አክሰለሬሽን ማለት ኖርማሊ አክሰለሬሽን ማለት ቼንጅ ኢን ቬሎሲቲ ኦቨር ታይም ቴክ ነው። አሁን ሜቢ አክሰለሬሽን ቼንጅ ኢን ቬሎሲቲ ሜጀር ዘ አማውንት ኦፍ ቼንጅ ኢን ቬሎሲቲ አት ኤ ጊቨን ታይም ቴክ ማለት ነው። አክሰለሬሽን ማለት ከሆነ አሁን ሌት ብለን እንነሳና ቪ ኢኒሻል ኢኳልስ ቱ 10 ሜትር ፐር ሰከንድ አት
t is equals to 1 second ይላል just v 2 በምናይበት ሰዓት ደግሞ 20 ሜትር ፐር ሰከንድ at time is equals to 2 second v3 is equals to 30 ሜትር ፐር ሰከንድ at t is equals to 3 ሰከንድ ብንለው አሁን እኛ ዓላማችን ከዚህ ራሱ የቻለ ቼንጅ ኢን ቬሎሲቲ አለ ቼንጅ ኢን ቬሎሲቲ at a given time taken ማለት ምን ማለት በላበረ አክሰለሬሽን ማለት ነው በእያንዳንዱ ታይም ቴክን ከአንድ ወደ 2 ወደ 3 በሚሄድበት ሰዓት 10 ጨምረን እዚህ ጋር 10 ጨምረን ጀስት ሙቭ እያለ ሶ ቼንጅ የሚያደርገው ቬሎሲቲ at a given time taken ኢኳል ሆነ ማለት በሌላ አባባል ይሄ ምንድነው ማለት ነው አክሰለሬሽን ምንድነው ማለት ነው ኮንስታንት ነው ወይም ኢኳል ነው ማለት ነው ሶ የመጀመሪያው ምርጫ አክሰለሬሽን ኢዝ ኮንስታንት yes አንድ ቬሎሲቲ ቼንጅ ያደርጋል ቬሎሲቲ ቼንጅ ካደረገ ምን አለ ብለናል አክሰለሬሽን አለ ነገር ግን amount of acceleration ማለት simply change in velocity ነገር ግን ቼንጅ ያደረገው ቬሎሲቲ ኮንስታንት ሆነ አክሰለሬሽን ምንድነው ማለት ነው ኮንስታንት ነው ማለት ነው የቢ ኔጌቲቭ ኦር ፖዚቲቭ ሊሆን ይችላል አክሰለሬሽን ፖዚቲቭ መጣ ማለት ስፒድ አፕ እያደረገ ይሄዳል ማለት ነው ስፒዱ ምን እያለ እየጨመረ 10 20 30 እያለ ይሄዳል አክሰለሬሽን ኔጌቲቭ ነው ማለት ደግሞ ስፒዱ እየቀነሰ ሜቢ 40 ሜትር ፐር ሰከንድ ነው 30 ሜትር ፐር 20 ሜትር ፐር ሰከንድ 10 ሜትር ፐር ሰከንድ ብሎም ዜሮ ሊመጣ ይችላል ጀስት አክሰለሬሽን ኔጌቲቭ እና ፖዚቲቭ ማለት ስፒዳችን ጨምሯል ወይም ደግሞ ስፒዱ ቀንሷል ነገር ግን ቬሎሲቲ ቼንጅ ያለው ሴም ሬት ከሆነ አክሰለሬሽን ማለት ነው ኮንስታንት ነው ሶ ይሄኛው ትክክል ነው እንጂ ኖት ኮሬክት አይደለም ማለት ነው ቢበመናበት ሰዓት ደግሞ አክሰለሬሽን ኢዝ ኢኳል ቱ 0 ነው የሚለው አክሰለሬሽን 0 ሊሆን አይችልም መጀመሪያ ቬሎሲቲ if the velocity of the particle change velocity change ያደረገ ከተባላት በፍጹም አክሰለሬሽን ሊሆን ይችላል ማለት ነው ኖት ኢኳል ቱ 0 በቃ አክሰለሬሽን የሚባለው ፓራሜትር 0 ሊሆን ይችላል ቬሎሲቲ ኖት ቼንጅ ኮንስታንት ወይ ቫሪ ያደርግ ነበር ሶ ቬሎሲቲ ቼንጅ ያደረገው አክሰለሬሽን 0 ነው በፍጹም ይሄ ሊሆን ይችላል ሶ ኖት ኮሬክት የሆነው መልስ ማን ማለት ነው ቢ ነው ማለት ነው ነገር ግን እዚህ በምንሄድበት ሰዓት አቬሬጅ አክሰለሬሽን ኢኳል ቱ ኢንስታንታኒየስ አክሰለሬሽን ሶ ስለ አክሰለሬሽን በምናወራበት ሰዓት ደግሞ አቬሬጅ አክሰለሬሽን አለ ኢንስታንታኒየስ አክሰለሬሽን አለ የሁለቱ ልዩነት ምን አለ መሰላችሁ አሁን ምሳሌ እዚህ ጋር በምንሄድበት ሰዓት አንድ ሰው ሙቭ አረገልና v ኢኒሻል ኢኳል ቱ 20 ሜትር ፐር ሰከንድ ቢሆንና v ፋይናል ኢኳል ቱ 30 ሜትር ፐር ሰከንድ ቢሆን የፈጀበት ታይም ቴክ በአንድ ሰከንድ ቢሆን ቼንጅ ያደረገው ምን ያህል ነው ማለት ነው ጀስት 10 ሜትር ፐር ሰከንድ ቼንጅ ያደርጋል ማለት ነው ሶ ሙቭመንቱ ኮንስታንት አክሰለሬሽን ነው ማለት ሙቭመንታችን ጀስት ከኤ ተነስቶ ቢ ለመድረስ አክሰለሬሽን ኮንስታንት ነው ማለት በእያንዳንዱ ሰከንድ ኢንክሪዝ ወይም ዲክሪዝ የሚያደርገው ቬሎሲቲ ምንድን ማለት ነው ኮንስታንት ነው ሶ አክሰለሬሽን ዩኒፎርምሊ አክሰለሬሽን ወይም ኮንስታንት አክሰለሬሽን ሞስት ኢምፖርታንት ማለት እዚህ ጋር አክሰለሬሽን እዚህ ጋር አክሰለሬሽን ብንጠየቅ ይሄ አክሰለሬሽን እዚህ ጋር ምሳሌ 10 ሜትር ፐር ሰከንድ ስኩዌር ከሆነ እዚህ ጋር እንዴታ 10 ሜትር ፐር ሰከንድ ስኩዌር እዚህ ጋር 10 ሜትር ፐር ሰከንድ ስኩዌር ነው ምክንያቱም ምን ብለና አክሰለሬሽን ኮንስታንት ነው ቬሎሲቲ አዝ ዘ ሴም ሬት ስላለ ሶ አክሰለሬሽን ኮንስታንት ሆነ ማለት ደግሞ አቬሬጅ አክሰለሬሽን ማለት ምሳሌ እዚህ ጋር ሶ 30 10 ሲደመር 10 ሲካፈል 3 ሶ አቬሬጅ አክሰለሬሽን ስታል ማለት 10 ሜትር ፐር ሰከንድ ስኩዌር አለ ማለት ኢንስታንታኒየስ አክሰለሬሽን ማለት ደግሞ ኢንስታንታኒየስ ማለት አሰም ስፔሲፊክ ታይም ሜቢ ለምሳሌ ከኤ ተነስቶ ቢ ለመድረስ ሜቢ እዚህ ጋር አክሰለሬሽን ስትለው ልትባሉ ትችላላችሁ እዚህኛው ጋር አክሰለሬሽን ስትለው ወይም እዚህኛው ጋር ሶ የሆነች ፖይንት ላይ ያለው አክሰለሬሽን ምን ያህል ነው ልትባሉ ሶ ኢንስታንታኒየስ አክሰለሬሽን ማለት አት ስፔሲፊክ ፖይንት ላይ ያለው አክሰለሬሽን ነገር ግን ከኤ ተነስቶ ቢ ለመድረስ አክሰለሬሽን ኮንስታንት ሆነ ቫሪ ካላደረገ አቬሬጅ አክሰለሬሽን ማስ ነው እያንዳንዱ ታይም ኢንተርቫል ጋር እዚህ ጋር የምትወጣ አክሰለሬሽን ምንድነው ማለት ኮንስታንት ሶ ሞሽናችን ዩኒፎርምሊ አክሰለሬሽን ሞሽን ወይም አክሰለሬሽን ኮንስታንት ሆነ አቬሬጅ አክሰለሬሽን እና ኢንስታንታኒየስ አክሰለሬሽን ምንድነው ማለት ነው ኢኳል ነው የሚሆነው ማለት ሶ ይሄኛው ኮሬክት ነው ነገር ግን ሶ ኢንኮሬክት የሆነው አንድ ኦብጀክት ኮንስታንት ቬሎሲቲ ቼንጅ ቢያደርግ አዘ ሴም ሬት ቼንጅ ካደረገ አክሰለሬሽን 0 ይሆናል የሚለው አይሆንም አክሰለሬሽን 0 የሚሆን መቼ ነው ኦልዌይስ ቬሎሲቲ ምን ከሆነ ብቻ ነው ኮንስታንት ከሆነ ብቻ ነው ማለት ሶ በዚህ ጥያቄ ኮሬክት አንሰር ማለት ነው ቢ ነው የሚሆነው ማለት ነው